በቅድሚያ ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የተዘጋጁ ጥያቄዎችን እንዲያቀርቡ ማን አቅራቢ? አቶ ወንዶሰን አድማሴ ናቸው የሚቀርቡት። አቶ ወንዶሰን፣ የተከበሩ አቶ ወንዶሰን። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር የገንዘብ ሚኒስቴር በ2018 ረቂቅ በጀት ላይ ለሚነሱ ጥያቄዎች ምላሽ ለመስጠት በመገኘቶ በመቀጠል በቋሚ ኮሚቴያችን የተዘጋጁ ጥያቄዎችን በንባብ አቀርባለሁ። አንደኛ፣ ለ2018 በጀት ዓመት ተደግፎ የቀረበው አጠቃላይ መደበኛ በጀት ወጪ 1.18 ትሪሊየን በ2018 በጀት ዓመት ተፈቅዶ ከነበረው 799.2 ቢሊየን ጋር ሲነጻጸር በብር 384.5 ቢሊየን ወይም የ48.1 በመቶ ጭማሪ፣ የካፒታል በጀቱ ከ2017 በጀት ዓመት ከጨመረው ብር 72 ቢሊየን ብር ጋር ሲነጻጸር የመደበኛ ወጪ በጀት የ5.34 እጥፍ ጭማሪ አለው። ስለሆነም አስተዳደራዊ ወጪው እያበጠ የልማት በጀቱ እየቀነሰ በሄደ ቁጥር የኢኮኖሚ እድገታችን ጥራትና ቀጣይነት ያለው ሆኖ እንዴት መቀጠል ይችላል? እንዴትስ በ10 ዓመቱ የታቀዱ የልማት ግቦችን ማሳካት ይቻላል? ቢብራራ። 2. የሀገራችን የታክስ ቱ ጂዲፒ ጥምርታ ከአቻ የአፍሪካ ሀገሮች ጋር ሲነጻጸር በጣም ዝቅተኛ ነው። ለዚህ ዝቅተኛ የታክስ ገቢ አፈጻጸም እንደ ምክንያት የሚጠቀሱት ደካማ የታክስ አስተዳደር፣ የግብር ስወራና ማጭበርበር፣ የታክስ ፖሊሲ ክፍተቶች እንዲሁም ሌሎች ኢኮኖሚያዊ ምክንያቶች እንደሆኑ ተጠቅሷል። በሌላ መንገድ ደግሞ በ2018 በጀት ዓመት ከፌዴራል መንግስት ጠቅላላ ገቢ ብር 1.51 ትሪሊዮን ውስጥ ብር 1.099 ትሪሊየን ወይም 72.8 በመቶ የታክስ ገቢ ድርሻ እንደሆነ ተመላክቷል። ከላይ የተጠቀሱ ችግሮች ባሉበት 1.099 ትሪሊየን የታክስ ገቢን ለማሳካት ምን አስቻይ ሁኔታዎች እንዳሉ ቢብራራ። 3. የካፒታል ወጪ ታሳቢዎችን በተመለከተ የተጀመሩ የካፒታል ፕሮጀክቶችን ቅድሚያ በመስጠት ከፊዚካል ስራው ጋር የተጣጣመ በጀት ታሳቢ የተደረገ ስለመሆኑ ተገልጿል። ይህ ታሳቢ የዚህ በጀት ዓመቱን ጨምሮ ለተከታታይ ዓመታት በዚህ መንገድ የተገለጸ ቢሆንም በተግባር በተለየ መንገድ ፕሮጀክቶች በተያዘው በጀት ልክ ስራ እየተሰራ እንዳልሆነ ሰፊ ቅሬታዎች ይሰማሉ። በመሆኑም በ2017 በጀት ዓመት ተይዞ የነበረው 86 ቢሊዮን ብር ምን ያህል የመንገድ ፕሮጀክትን እንዲጠናቀቁ አደረገ? በጀት ተመድቦላቸው ነገር ግን ምንም ስራ ያልተሰራባቸው ፕሮጀክቶች በጀት ምን ተደረገ? አንዳንድ ፕሮጀክቶች ተይዘዋል ለማለት እንጂ ቀድሞውንም የተመደበው በጀት የሚያሰራ አልነበረም። በጀት ተያዘ እንጂ ጥሬ ገንዘብ ለተቋሙ አይለቀቅለትም የሚሉና ሌሎች በርካታ ጥያቄዎች የሚነሱ ስለሆነ በ2017 በጀት ዓመት የመንገድ ፕሮጀክት ፋይናንስ አፈጻጸም ላይ ዘርዘር ያለ ማብራሪያ ቢሰጥበት። በሌላ መንገድ ለ2018 ለመንገድ ፕሮጀክት ተደግፎ የቀረበው ብር 95 ቢሊዮን ምን ያህል በ2017 በጀት ዓመት የገጠሙ ችግሮችን በሚፈታ መንገድ የታቀደ ነው? ይህ በጀትስ ስንት መንገዶችን እንዲጠናቀቁ ያደርጋል? ስንት መንገዶችን አፈጻጸማቸውን ያሻሽላል? እንዲሁም በበጀት ተደግፎ የቀረቡ ፕሮጀክቶች በእርግጠኝነት ስራ የሚገቡ ስለመሆናቸው ማብራሪያ ቢሰጥበት። ይህ እንደተጠበቀ ሆኖ ለባለፈው ተከታታይ ዓመታት እየተመደበ ያለው የካፒታል በጀት ወጪ የትኩረት አቅጣጫ ለነባር ፕሮጀክቶች ቅድሚያ የሰጠ እንደነበረ ይታወቃል። የ2018 በጀት ዓመት ረቂቅ በጀትም በተመሳሳይ ለነባር ፕሮጀክቶች ቅድሚያ የሰጠ መሆኑን በበጀት መግለጫው ተመላክቷል። በሌላ መንገድ በህብረተሰቡ አዳዲስ የፕሮጀክት ጥያቄዎች በተደጋጋሚ እየተነሱ ይገኛሉ። ስለሆነም እነዚህ አዳዲስ የህብረተሰቡ ጥያቄዎች ምላሽ የሚያገኙበት አግባብ ላይ እንዲሁም ይህ አካሄድ ፍትሐዊ ተጠቃሚነትን የሚያዛባ ስለመሆኑ ተጨማሪ ማብራሪያ ቢሰጥበት። 4. በ2017 በጀት ዓመት ከጠቅላላ በጀቱ ለትምህርት፣ ለመንገድ፣ ለጤና፣ ለግብርና፣ ለውሃና ኤነርጂ እንዲሁም ለከተማ ልማት ተመድቦ የነበረው 34 በመቶ እንደነበረ ይታወቃል። በሌላ መንገድ ለ2018 በጀት ዓመት ለእነዚህ ተቋማት ተደግፎ የቀረበው በጀት ድርሻው 25.2 በመቶ ብቻ ወይም ከባለፈው ዓመት በ35 በመቶ የቀነሰ በሆነበት የ2018 በጀት ምደባ ለድህነት ተኮር ሴክተሮች ትኩረት የሰጠ ነው ማለት ይቻላል ወይ? ማብራሪያ ቢሰጥበት። 5. የበጀት ዋነኛው ዓላማ እድገትና ብልጽግናን መደገፍ፣
የመንግስት አገልግሎት አሰጣጠን ማሻሻል እንዲሁም የህብረተሰቡን ኑሮ ማሻሻል ነው። ይሁን እንጂ ባለፉት ዓመታት የተመደቡ የመንግስት በጀቶች ያስገኘውን ለውጥ እንደ መነሻነት ለመገምገም የሚያስችል ለምሳሌ የጠቅላላ ሀገራዊ ምርት፣ የነፍስ ወከፍ ገቢ፣ የሰብአዊ ልማት ምጣኔ፣ የስራ አጥነት ምጣኔ በገጠር በከተማ፣ የድህነት ምጣኔ፣ ፍትሐዊነት ወዘተ ያሉበት ደረጃ ግልጽ በሆነ መልኩ ተተንትኖ በረቂቅ በጀቱ አልቀረበም። ይህ መሆኑ ደግሞ ረቂቅ በጀቱ የትኛውን ችግር እንደሚፈታ የተሟላ ግንዛቤ እንዳይሰጥ አድርጎታልና ተጨማሪ ማብራሪያ ቢሰጥበት። 6. የሀገራችን መብራት ተደራሽነት ሽፋን ዝቅተኛ መሆኑ መረጃዎች ያሳያሉ። የገጠር መብራት ተደራሽነት ዝቅተኛ ሆነ ማለት የገጠር ትራንስፎርሜሽን ዝቅተኛ ይሆናል። የገጠር ከተሞች እድገት አይኖርም። የገጠር አነስተኛ ኢንዱስትሪዎች አይፈጠሩም። የገጠር ስራ ዕድል መፍጠር አይቻልም። የተፈጥሮ ሀብት መመናመን ያስከትላል። በአጠቃላይ ማህበረሰቡ ዘመናዊና የተሻሻለ ኑሮ እንዳይኖር ያደርጋል። ስለሆነም የገጠሩ ክፍል በመብራት ተደራሽ ማድረግ ጥቅሙ ዘርፈ ብዙ በመሆኑ ለኢትዮጵያ መብራት አገልግሎት ድጋፍ ተደግፎ የቀረበው በጀት ከችግሩ ጥልቀትና ስፋት አኳያ እንዴት እንደታየ ተጨማሪ ማብራሪያ ይሰጥበት። 7. ዝቅተኛና ቋሚ ገቢ ያላቸው የመንግስት ሰራተኞች አሁን ባለው የዋጋ ንረትና የብር የመግዛት አቅም መዳከም ምክንያት የኑሮ ሁኔታቸው በጣም አስቸጋሪ ሁኔታ ውስጥ እንደሆነ ይታወቃል። በዚህ መሰረት የመንግስት ሰራተኛው የደሞዝ ገቢ ግብር ማሻሻያ ሲጠየቅ የቆየ በመሆኑ የገቢ ግብር ማሻሻያ እየተደረገ መሆኑን በበጀት መግለጫው ላይ ተካቶ ቀርቧል። ስለሆነም የገቢ ግብር ማሻሻያው የመንግስት ሰራተኛውን በተለይም ዝቅተኛ ገቢ ያላቸውን የመንግስት ሰራተኞች የኑሮ ደረጃ እንዲሁም የመግዛት አቅም ከማሻሻል አኳያ ምን ይዞ ሊመጣ እንደሚችል ቢብራራ። 8. የካፒታል በጀት ወጪ የትኩረት አቅጣጫዎች ውስጥ አንዱ በጦርነት የተጎዱ አካባቢዎችን መልሶ ማቋቋምና መልሶ መገንባት እንደሆነ ተመላክቶ ለዚህም የሚሆን ብር 10 ቢሊዮን በጀት በረቂቅ በጀቱ ተደግፎ ቀርቧል። ከ2016 ጀምሮ ለሁለት ተከታታይ ዓመታት ለዚሁ ተግባር ተብሎ 20 ቢሊዮን ብር በፓርላማ ጸድቆ የተመደበ ቢሆንም በሁለቱም ተከታታይ ዓመታት ተግባራዊ ማድረግ አልተቻለም። ስለሆነም ለምን ተግባራዊ እንዳልሆነና ለቀጣይ በጀት ዓመት ተደግፎ የቀረበው በጀትስ ተግባራዊ ማድረግ የሚቻልበት ሁኔታ ስለመኖሩ እንዲሁም ከችግሩ ስፋትና ጥልቀት አኳያ ብር 10 ቢሊዮን ብር ብቻ መያዙ ምን ያህል ችግሩን የሚመጥን በጀት ስለመሆኑ ማብራሪያ ቢሰጥበት። 9. ለሕዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተናሺዎች መልሶ የሚቋቋሙበት ሁኔታ ለመወሰን በወጣው አዋጅ እንደተሻሻለው አዋጅ ቁጥር 1336 2016 አንቀጽ 2 ንዑስ አንቀጽ 1 ፊደል ተራ ሀ መሰረት ለሚከፈለው ካሳ የሚውለው ገንዘብ የሚመደበው የፌዴራል መንግስት በየዓመቱ ለክልሎች ከሚመድበው የበጀት ድጋፍ እንዲሁም የካሳ ክፍያን ታሳቢ አድርጎ ከሚመደበው በጀትና ከክልል ገቢ እንደሚሆን ተደንግጓል። ስለሆነም በፌዴራል መንግስት እየተሰሩ ያሉ ፕሮጀክቶች የካሳ ክፍያ በጀት የፌዴራል መንግስቱ በአዋጅ በተሰጠው ኃላፊነት መሰረት ለክልል በተሰጠው የበጀት ድጎማ የካሳ ክፍያ የተካተተ ስለመሆኑና ለካሳ ክፍያ ታሳቢ ተደርጎ የተመደበ በጀት ስለመኖሩ ማብራሪያ ይሰጥበት። 10. ለ2018 በጀት ዓመት ተደግፎ የቀረበው አጠቃላይ የሀገሪቱ በጀት ከ2017 በጀት ዓመት የ34 በመቶ ጭማሪ አሳይቷል። ይሁን እንጂ የ2018 በጀት ዓመት የክልሎች የበጀት ድጋፍ ከ2017 በጀት ዓመት ያሳየው ጭማሪ በብር 43.4 ቢሊዮን ወይም 16 በመቶ ብቻ ነው። ስለሆነም የክልሎች የበጀት ጭማሪ አጠቃላይ የሀገሪቱ በጀት ከጨመረበት መጠን አንጻር ሲታይ ለምን ዝቅተኛ እንደሆነ ማብራሪያ ቢሰጥበት። በሌላ መንገድ በአንዳንድ ክልሎች ከፍተኛ የበጀት እጥረት እያጋጠማቸው ስለመሆኑና በድጎማ ከፌዴራል መንግስቱ የሚሰጣቸው በጀት ላይ የፍትሐዊነት ጥያቄ በተደጋጋሚ ሲያነሱ ይሰማሉ። በዚህ ምክንያት የግዴታ ወጪ የሆነውን ሰብአዊ ወጪ ጭምር መሸፈን እንዳልቻሉና እስከ 3 ወር ድረስ የመንግስት ሰራተኛ ደሞዝ መክፈል ያልቻሉ ክልሎች እንዳሉ በተደጋጋሚ እየተነሳ ይገኛል። ስለሆነም ለ2018 ተደግፎ የቀረበው የክልሎች ድጎማ በጀት ምን ያህል ይህንን ችግር የሚፈታ በጀት ስለመሆኑ በማብራሪያ ቢሰጥበት። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ። አመሰግናለሁ። እናመሰግናለን። ያው የእኛን ጥያቄ ሁሉ ጠይቋል ብላችሁ ነው? እሺ፣ ያልተጠየቀ ብቻ ትጠይቃላችሁ አባላት። እሺ፣ በቋሚ ኮሚቴ ያልተነሱ ጥያቄዎችን
ጥያቄዎች ሳይደጋገሙ እንዲነሱ እያሳሰብኩ ለምክር ቤት አባላት እድል እንሰጣለን። በዚህ መሰረት አንደኛ የተከበሩ አቶ ተስፋዬ ባንጉ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ሚኒስትሩንም በእኛ መካከል ተገኝቶ ማብራሪያና ምላሽ ለመስጠት ስለሆኑ ከልብ አመሰግናቸዋለሁ። ቋሚ ኮሚቴም በደንብ ላነሳው ጥያቄ እውቅና መስጠት እወዳለሁ። እኔም ከዚህ ጋር ተያያዥነት ያላቸው ጥያቄዎችን አንድ ሁለት አንስቼ ለማለፍ ነው። ክቡር ሚኒስትር እንደሚያውቀው ከፍተኛ በጀት በተለይ በመንገድ፣ በንጹህ መጠጥ ውሃ፣ በመስኖ፣ በትምህርት ዘርፎች ላይ እንደመደበ ይታወቃልና እነዚህ የተመደቡ በጀቶች ጊዜውን ጠብቆ ካለመውረዳቸው የተነሳ አንዳንድ ቦታ ላይ ተግባር ላይ ከፍተኛ ተጽዕኖ ሲያሳድር እናያለን። በተለይ እንደነ ደቡብ ምዕራብ አይነት ክልሎች ላይ አመቱን ሙሉ ዝናብ የሚዘንብባቸው አካባቢዎች ናቸው። የስራ ወቅት ብሎ የሚወሰደው ከመስከረም እስከ መጋቢት ድረስ ነው። ኖርማሊ ስራ ይሰራል ተብሎ የሚታሰበውና ለነዚህ ፕሮጀክቶች የሚመደበው በጀት የሚወርደው ደግሞ ሚያዝያ አካባቢ፣ ግንቦት አካባቢ ሆኖ በጣም አደናቃፊ ቻሌንጅ ሆኖባቸው ፕሮጀክቶችም እየተስተጓጎሉ አንዳንዶቹ ያለበቂ ምክንያት ሲቋረጡ አንዳንዶቹ ሲዘገዩ እናያልና እንደዚህ አይነት መሰል ችግሮቹ የሚፈቱበት አሰራር አቅጣጫ በጀት አለቃቅ ላይ እንዴት ተይዟል የሚለው ማብራሪያ ቢሰጡ የሚል ነገር አለኝ። ከዚህ ጋር በተያያዘ የመንግስታችን የእድገት እይታ ለውጥ ያየነበት የቱሪዝም መዳረሻ ልማት አንዱ ነው። ከዚህ ውስጥ የጨበራ ጩርጩራ የዝሆን ዳና ሎጅን እና የሀራላ ኬላ ሎጅን የሚያገናኘው የዋካ ጉዱሙ 60 ኪሎ ሜትር ስራ በመግቢያ የዚህ 6ኛ ዙር ምርጫ ዘመን መግቢያ ዓመት ላይም በጀት ተይዟል። አሁንም ተይዟል። በ4 ዓመታት ውስጥ ምንም አንድም ፌዝ ሳይሄድ ቁጭ ያለበት ሁኔታ አለ። መንግስትም ከዘርፉ አገኛለሁ ብሎ ያሰበው ግብም እየተሳካ አይደለም። በዚህ አጋጣሚ የህብረተሰቡ ችግርም ይፈታል ተብሎ ማህበረሰቡም እየጠበቀ ያለው ችግሩም እየተፈታ አይደለም። አለፈ ብሎ አካባቢው በጣም በልማት የሚታወቅ ብዙ ተሽከርካሪዎች ፍሰት ያለበት አካባቢ ከመሆኑ ጋር ተያይዞ አሁን ከዚህ ወር ጀምሮ ተሽከርካሪዎችን ሰዎች ይሸከማሉ። መንገዱ ስለማሻግራቸው እስከ መስከረሙ መሰናበቻ ድረስ ተሽከርካሪዎችን ሰዎቹ የሚሸከሙበት አካባቢ ሆኖ እጅግ በጣም ሰው ያነባ ያለበት መንገድም ስለሆነ በዚህ መንገድ በዚህ ዓመት ላይ ምን የታሰበ ያለ ክቡር ሚኒስትሩ አጽንኦት ሰጥቶ ማብራሪያ በዚህ ዘርፍ ላይ ቢሰጡኝ የሚል አንድ ጥያቄ አለኝ። ከዚህ ጋር ተያይዞ ከዚህ ውጭ ከትምህርት ልማት ጋር ተያይዞ ብዙ በጀቶች እንደተመደቡ ማየት ችለናል። በተለይ በከፍተኛ ትምህርት ተቋማት እንደኛ ክልል የሶዶ ታርጫ ካምፓስ እጅግ በጣም የዘገየ ከመጠን በላይ ኪሳራ ውስጥ የገባ ተቋም እንደሆነ እርስዎ ጋር መረጃ አይጠፋም ብዬ አስባለሁና ይህ ካምፓስ ዘንድሮም የተመደበው በጀት ያሉ ችግሮችን የሚቀርፍ ሆኖ አላገኘሁትም። በተከታታይ ቋሚ ኮሚቴ ከትምህርት ሚኒስቴር፣ ከፋይናንስ፣ ከበጀትና ፕላን ተመድበው ሄደው ጉዳዩን አይቷል። በዚህ አጋጣሚ በዚህ ምክር ቤት ስም ማመሰግነው የተከበሩ ወይዘሮ አራሬን ነው። የህዝብን ስሜት የችግሩን ክብደት አምጥቶ እዚህ ምክር ቤት ማቅረብ ይችላሉና እንደዚህ አይነት ችግሮች በምክር ቤት ደረጃም ቀርቦ ተገቢ እይታና ምላሽ ማያገኘው ከሆነ መንግስትም ህዝብ ጋር ያሉ ነገሮችን ትንሽ እንዲገነዘብ እንዲያየው እንዲያጠነው የሚያስችሉ ነገሮች ይፈጠራሉና በዚህ ላይ በምን መንገድ ጉዳዩን ለመፍታት ነው የታሰበው? እየተገነቡ ግንባታዎች በሙሉ እየፈረሱ ነው ያሉት፣ እየወደሙ ነው ያሉት እና በልዩ አቴንሽን የሚፈቱበት ሁኔታ ቢኖር የሚል ጥያቄ ለማቅረብ ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ፈይማሽ ጀማል። ገለቶማ ከበጀሞ ፈያይ akkasumas ministeera maallaqaatiin galatoomaa jecha yaadaa fi gaafiin qabu akka armaan gadiitti dhiyeessa. Akkuma beekamu akkuma miseensi jalqabana dura kaasaa ture hojiiwwan bara darbe hojjetame jajjabeessaa ta'ee iddeewwan xiyyeeffannoo barbaadanii fi deeggarsaaf hordoffii
ገመ ከሰኔን በርባዱ ጋፊ ነመረት የሚያስፈልጉ ሁለት ከንጀልቀባ ላይ አተኩራለሁ። አኮ ቤከሙ እንደሚታወቀው ገሊን አከ ብያት ሰሳበሙ ፊ ባጢን ባጀታ ባጀታ ወጋ ለብሰሙ ወልጊታ አከን ጅሬ ኒ ቤከም ኩንሞ hir'inni baajataa akka uumamu godhaa jira. Rakkoo hir'ina baajataa cufuuf furmaanni fudhatamaa jiru liqii fi deeggarsa biyya alaatiin akka haguugamu taasisaa jira. Kun immoo kuufama liqii akka biyyaatti jiru ol guddisaa deema waan ta'eef kana hambisuuf hojiin gama keessaniin hojjetamaa jiru maal fakkaata? Dabalataanis baajanni waggaa qabamu yeroo tokko tokko fedhii misoomaa giddu galeessa godhachuu dhabuun ni mul'ata. Baajata bara kanaa keessatti kun akkamitti ilaalamee jira waan jedhu kaasuu barbaadatan. Faayidaan daandii dinagdee biyyaa keessatti qabu መንገድ በሀገራችን ልማት ውስጥ ያለው ባለው እድገት ጥሩ እንደሚሆነው ነው። በዚህ በኩል የተከደ ያለው የሚበረታታ ነው። ይሁንና የመንገድ መስመር እንደ ሀገር እየተሰራ ያለው ያንን መንገድ ለማስጨረስ የተያዘው በጀት አይመጣጠንም። አንዳንድ ቦታ የተጓተተ በመንገድ ስራ የተጓተተ ነው። በ2013 ተይዘው 2018 ያልቃል ተብሎ ከተያዘው በብዛት የሚጓተትና እንደ በህብረተሰብ ዘንድ የጅማ ዴዴሳ ጋምቤላ ከጋምቤላ ጋር የሚያያይዘው ሁለተኛ ሩት እየተጓተተ ነው። ሁለተኛው ከደቡብ ጋር የሚያገናኝ ወረቦ ኦሞናዳ በጭራሽ ያልተጀመረና ከአጋሮ ጌራ መዳቦ አስፓልት ይህም ሁለተኛ ሩን ከተጓተቱት ሁለተኛ ውስጥ ያለ ሰኑን ባጀት ተመድቦ ለህብረተሰቡ ፋይዳ ለማስጣት ለምን ተዳክመዋል? የተያዘው ፕሮጀክት ከባጀት እጥረት ጋር ተያይዞ የተጓተተ ያለው ለመጨረስ የተያዘው አቅጣጫ ካለ ማብራሪያ በሰጥበት የምለውን ለማንሳት ፈልጌ ነው። አመሰግናለሁ። በመቀጠል የተከበሩ አቶ ባርጤማ ፈቃዱ። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ ክቡር ሚኒስትር፣ ለጊዜው አመሰግናለሁ። በመቀጠል ጥያቄዎችን አቀርባለሁ። የኢትዮጵያ ኢኮኖሚ ከገጠሙት የማክሮ ኢኮኖሚ ተግዳሮቶች አንዱ ዋነኛው በውጭ ዘርፍ ላይ የታየው የተዛባ አፈጻጸም ሲሆን በተለይ የኤክስፖርት ዘርፉ የሚፈለገውን ያህል የውጭ ምንዛሪ ገቢ ለማስገኘት ባለመቻሉ በውጭ ክፍያ ሚዛናችን ላይ ከፍተኛ ጫና ተፈጥሯል። ባለፉት ዓመታት በመንግስት በተለይም በመንግስት ልማት ድርጅቶች ተወስደው የነበሩ የንግድ ብድሮች ክፍያ በከፍተኛ ደረጃ በመጨመሩ በውጭ ክፍያ ሚዛናችን ላይ ከፍተኛ ጫና መፍጠሩ ከሪፖርቱ መረዳት ችያለሁ። መንግስት በዚህ መነሻና በሌሎች ተግዳሮቶችና መንግስት በሚያውቃቸው መሰረታዊ የኢኮኖሚ መርሆች የማክሮ ኢኮኖሚ ማሻሻያ አድርጓል። ከነዚህ የልማት ድርጅቶች እና መንግስት ባለፉት ዓመታት ተበድረው ያልከፈሉት ከ890 ቢሊዮን ብር በላይ ገንዘብ ሚኒስቴር እንዲከፍል ተደርጓል። ይህ ደግሞ ዜጎች በሚከፍሉት ብርና ቀረጥ እየተቀነሰ የሚከፈል ነው። ይህ በዜጎች ላይ ሁለተኛ ዕዳ እንደሆነ ይታወቃል። የኢትዮጵያ ንግድ ባንክ መንግስታዊ የህዝብ ባንክ ነው። ባንክራፕሲ ውስጥ እንዳይገባ የተደረገው ነገር ትክክል ነው። ሆኖም ይህን ያክል ሀብት ባክኗል። አበዳሪ ተቋሙም የመሩትም አካላት የተበደሩትንም ለህግ አልቀረቡም፣ ተጠያቂነትም አልሰፈንም። በቀጣይም ቢሆን እንዲህ አይነት ችግር እንዳይፈጠር ምንም አይነት እርምጃ እየተወሰደ አይደለም። አስተማማኝ የብድር ጫናው ደግሞ ገንዘብ ሚኒስቴር ላይ ያርፋል። ገንዘብ ሚኒስቴር ደግሞ ገቢው ከብድርና ከታክስ ነው። ስጋታችን ያኔም ገልጸናል። ዋናው ነገር ተጠያቂ የለውም ነው። የህግ የበላይነት
አልተከበረም። ለዚህም የተቀመጠ አቅጣጫ የለም። አዲስ ነገር ካለ ቢብራራ። ሁለተኛ፣ የመንግስት በጀት አፈጻጸም ሪፖርት በተመሳሳይ ለተጠቃሚዎች ተደራሽ የማድረግ እና ስራ መስራት በፌዴራልና በክልል ደረጃ የፋይናንስ ግልጸኝነት፣ ተጠያቂነት ሪፎርም ስራዎች ድጋፍ መደረጉ ያሳያል። ነገር ግን በጠቅላይ ኦዲተር የባለፉት ዓመታት የኦዲት ሪፖርቶች እንደሚያሳየው በክዋኔ ኦዲትና በፋይናንስ ኦዲት ከፍተኛ ግኝቶችና ብልሽቶች እንዳሉ፣ የማስተካከያ እርምጃ እንደማይወስዱ ነው። ከተወሰደም እጅግ አነስተኛ ነው። ለዚህም የውስጥ ኦዲት የተጠናከረና የፋይናንስ አሰራር ግልጸኝነት፣ ተጠያቂነት ባለመኖሩ ነው። ይህ ከሆነ ገንዘብ ሚኒስቴር ተጠያቂ አያደርገውም ወይ ነው? ምክንያቱም የውስጥ ኦዲተሮች የማብቃት፣ የማሰልጠን፣ የመቅጠር፣ የማሰማራት ኃላፊነት ስላለበት። ለዚህም ፓርላማው በየዓመቱ የኦዲት ሪፖርት ይሰማል፣ ኮሚቴውም እንዲቀርብ ያደርጋል። ጠቅላይ ኦዲተርም 60 ገጽ ሪፖርት ያቀርባል። ግን ምንም አይነት ለውጥ ሲመጣ አይታይም። ትንሽም ቢሆን ያየነው ከዩኒቨርሲቲዎች አካባቢ ነው። እሱም የዩኒቨርሲቲ ፕሬዝዳንቶች ማንሳት፣ ቦታ መቀያየር፣ የሚመለስ ነገር ወይም ደግሞ የማስተካከያው እያየን አይደለም። ስለዚህ በዚህ ሊሉን የሚችሉት ነገር ካለ ቢያብራሩልን። ሌላው ለከተማና ለገጠር የሚውለው የሴፍትኔት በጀት ይመለከታል። የሴፍትኔት በጀት በገጠር ላይ የተሻሉ ነገሮች አሉት። ሰዎችም ከሴፍትኔት እርዳታም እየወጡ እንደሆነ በአጋጣሚ አይተናል። በሴንትራል ኢትዮጵያ በአላባ ዞን አካባቢ ከዚህ ተላቀው ወደ ልማት እየገቡ ያንን ተጠቅመው ወደ ጥሩ ደረጃ እያለፉ ነው። ይሄ ሌሎችም ጋር አለ ብዬ ገምታለሁ። ገጠር ላይ ያለው የተሻለ ነገር ስላለበት፣ ከተማ ላይ ግን በተቃራኒው ነው። የዚህ ጠባቂ ሆነ ነው የሚኖሩት። ሁሌም ተከፋይ፣ በዘላቂነት ኑሯቸው በሚቀይረው መልኩ ሳይሆን ለሌላ አገልግሎት ለሌላ ነገር እየጠቀሙት እንደሆነ ወይም ደግሞ ሰዎቹ ለሌላ ፐርፐዝ እየዋሉ እንደሆነ እያየነውና ይሄ የከተማ ሴፍትኔት ቢፈተሽ በእናንተ በኩል የሚል ነው። ሌላው በነዳጅ ላይ የሚጣለው 15 ታዕታ ነው። ማለትም ቫልዩ አድ ታክስ ማለት ነው። በ2018 ተግባራዊ ሊሆን ነው። አሁን ባለው የሚጨምር ከሆነ ተጨማሪ ታክስ የሚጣል ከሆነ ድጎማ የለም ማለት ነው። ወይም ደግሞ ድጎማው ሊወሰድ ነው ማለት ነው። በአጠቃላይ በግብይት ላይ ትልቅ ተጽዕኖ ይፈጥራል። በግብይት ላይ ብቻ አይደለም፣ በምርትም ላይ ትልቅ ተጽዕኖ ይኖረዋል ማለት ነው። ምክንያቱም በሀገራችን በተለይ አሁን ኤክሰርሳይዝ እያደረግ ነው እየተለመደ የመጣ የበጋ መስኖ ነው። የበጋ መስኖ ነዳጅ ይፈልጋል አብዛኛው ማለት ነው። ነዳጅ ከፈለገ ደግሞ ነዳጁ ከተወደደ የሚያገኝበትን መንገድ የተስተካከለ ስላልሆነ ነዳጅ የሚገኝበት መንገድ በህገወጦች ጭምር የተጠለፈ ስለሆነ ግብይቱ ማለት ነው፣ የነዳጅ ግብይቱ ይህንን ሲጨመርበት አምርቶ አደሩ ወይም አርሶ አደሩ የሚያመርተው ምርት ይወደዳል ወይም ከምርት ሊወጣ ነው ማለት ነው። ቀጣይ በኢኮኖሚው ላይ ትልቅ አሻጥር ይፈጠራል። ስለዚህ የነዳጅ ድጎማ ከቀረ ወይም 15% ከተጨመረበት ሊፈጥር የሚችለው ችግር ምን ያክል ታሳቢ ተደርጓል? እንዴት ሊቆጣጠሩት፣ እንዴት ለግብይቱ ልናስተካክል ነው? የዋጋ ግሽበቱ በእንቅርት ላይ ጆሮ ደግፍ አይሆንብንም ነው ወይ የሚል ነው። ሌላው በዚህ ዓመት ለቀጣይ የምርት ዘመን ለአርሶ አደሩ የቀረበው ማዳበሪያ ከባለፈው ጋር 55% ጭማሪ አለው። ባለፈው 3900 በተለይ በእኔ ኮንስቲትንሲ አካባቢ 3900 እስከ 4000 ብር ነበር። አሁን ግን ወደ 8900 ብር አካባቢ ነው። ይሄ ማለት ወደ 55% ጭማሪ ያለው ማለት ነው። በግዢ ተደጉሟል አውቃለሁ። መንግስት ከ3000 በላይ በአንድ ኩንታል እንደደጎመ አውቃለሁ። በቀጣይ የምርት ዘመን በዚህ ማዳበሪያ የተጠቀመ አርሶ አደር የምርቱ ዋጋው በእጥፍ ይጨምራል ማለት ከዚህ መነሻ አድርጎ የነዳጅም አለ፣ የግብይትም ችግሮች አሉ። ስለዚህ የኑሮ ውድነቱ አሁን ካለበት ምን ያክል እንደሚጨምር ይቀንሳል ነው፣ ግሽበቱ እየቀነሰ ይሄዳል ነው የሚለው የእናንተ ትንበያ። ነገር ግን ይሄ ይሆናል ወይ ሪል ይሆናል ወይ ነው? ዜጎችስ በምን አይነት አኗኗር ይኖራሉ? አንደኛ ምርቱ ሊቀንስ ይችላል የሚል ስጋት አለን። አንዴ የማዳበሪያ ውድነት አለ፣ አርሶ አደሩ እያረሰ ነው ወይስ አይደለም? እሱ የምናረጋግጠው ነው። ሁለተኛ ማዳበሪያ ውድ ነው።
ሶስተኛ የነዳጅ ዋጋ ጨምሯል። እነዚህ ነገሮች ተደማምረው የእህል ምርት በተለይ የእህል ምርት ዋጋ እየጨመረ ከሄደ ዜጎች እንዴት ሊስተናገዱ ይችላሉ? አሁን ካለው የኑሮ ውድነት ጋር ተያይዞ ሊፈጠር የሚችለው ነገር እንዴት ታስቧል? ህብረተሰባችን በጣም ስቃይ ላይ ነው አሁንም ያለው። ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በእርግጥ መብላት መሰረታዊ ጥያቄ ነው፣ የዳቦ ጥያቄ ነው እያነሳ ያለው። ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው፣ በልቶ የማደር ጉዳይ ማለት ነው። መንግስት ሰራተኛው፣ አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ፣ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል፣ ውጥረት ላይ ነው ያለው። ከዚህ አኳያ ገንዘብ ሚኒስቴር ምንድን ነው የሚያስበው የሚል ነገር ለማንሳት ነው። ሁለተኛው ሌላው በ2018 በጀት ዓመት ላይ ለካፒታል የተያዘው በጀት ነው። የቋሚ ኮሚቴው አንስቶታል፣ በጥሩ ሁኔታ ያነሳበት ነገር አለ። እኔም 415.2 ቢሊየን ነው የያዘው። ያው ገቢውም ከሶስት ምንጮች እንደሚገኝ ከታክስ፣ ከብድር እና ከሌሎችም ጥሩ ነው። በአንጻራዊ ከአምና 72 ቢሊዮን ልዩነት አለው። ነገር ግን አምና በተመደበው በጀት ጨረታ ወጥቶ ስራው የነበረው አዲስ አይደሉም፣ የቆዩ ስራዎች ናቸው። ጨረታ ወጥቶ የወጡላቸው አሉ አዳዲሶችም። ነገር ግን ወደ ስራ ያልተገባ ለ3 ለ4 ለ5 ዓመታት በተከታታይ ጨረታ እየወጣ ወደ ስራ ያልተገባ ስራም ተጀምሮ የተቋረጡ ፕሮጀክቶች አሉ በአምና በጀት ያልተሰሩ። ይሄኛውስ በጀት 72 ከገበያ ውድነት ጋር የኮንስትራክሽን እቃዎች መወደድ ጋር የብረት የሌሎች መወደድ ጋር ተያይዞ ይሄ ገንዘብ በቂ ነው ወይ ነው አንድ። ሁለተኛ እነዛ የተቋረጡ ፕሮጀክቶች ሊያስቀጥል ይችላል ወይ፣ በምን አይነት መልኩ ታይቷል የሚል ነገር ነው። ከዚያ ካፒታል በጀት አኳያ የመንግስት አገልግሎት የሚሰጡ ተቋማት የቢሮ ኪራይ የሚከፍሉ አሉ። በጣም ብዙ ሚሊዮን ብር የቢሮ ኪራይ ይከፍላሉ። ለምሳሌ ብወስድ የግብርና ባለስልጣን በየወሩ በሚሊዮን የሚቆጠር ብል አንድ ህንፃ ተከራይቶ ነው የሚከፍለው ማለት። ለዚህ ተቋም ለነዚህ ተቋማት የተያዘው 4 ቢሊዮን ብር ነው፣ ያውም ለግንባታ ማለት ነው። በቂ ነው ወይ ነው አንድ የመጀመሪያ። ብዙ ተቋማት ተከራይተው ስለሚሰሩ። በሁለተኛ ደረጃ ግብርና ባለስልጣን በሀገራችን የግብርናው ሴክተር ጥራትና ቁጥጥር የሚያደርግ ተቋም ነው። ግብርናው ትልቁ ድርሻ ያለው ተቋም ነው ለሀገራችን ኢኮኖሚ። ለጥራቱ የጠበቀ ምርት እንዲኖር፣ ተገቢነት ያለው ምርት እንዲኖር፣ ፔስቲሳይዶች ጥራት ያላቸው እንዲሆኑ፣ ማዳበሪያዎች ጥራት ያላቸው እንዲሆኑ፣ ጥራት ያለው እህል እንድንበላም እንድንሸጥም ጥራት ያለው ኤክስፖርት እንድናደርግም የሚያደርግ ተቋም ነው። በርደኑ ሰፊ ነው የዚህ ተቋም፣ ግን በተገቢው ያልታየ ነው። በበጀትም የተያዘለት ዝቅተኛ ነው። ከዚህ በፊት በሚያዝለት በጀት ተጨማሪ ነገር የለውም። ሲደመር ቢሮ ተከራይቶ ነው፣ ለቢሮ ኪራይ የሚያወጣው ወጪ ከፍተኛ ነው እና ለዚህ ተቋም በልዩነት የሚታይበት ሁኔታ ቢፈጠር የሚል በአግባቡ ቢታይለት የግብርና ባለስልጣን የሚል ነገር ስላለኝ ነው። ሌላው የህዝብና ቤት ቆጠራ ጉዳይ ነው ማነሳው። የህዝብና ቤት ቆጠራ 2 አስርት ዓመታቶች አልፈውታል። የህዝብና ቤት ቆጠራ አልተካሄደም ማለት ወይም የህዝብ ቆጠራ አልተካሄደም ማለት የበጀት ድርድሩ በግምት የሚሰራ ነው ማለት ነው። ፍትሃዊነት አይኖረውም። የደሞዝ ማነስ፣ የልማት ተጠቃሚነት፣ የኢንፍራስትራክቸሮች ማነስ የሚነሳው ከፍትሃዊ የበጀት ድልድል ማነስ ነው ብለን ነው የምንወስደው። ምክንያቱም ከ20 ዓመት በፊት በተደረገ የቤትና የህዝብ ቆጠራ ድልድል መሰረት ነው እየተካሄደ ያለው። እስቲሜሽን ካልሆነ በስተቀር ኤግዛክት ፊገር የኢትዮጵያ ህዝብ ቁጥር ይሄ ነው የሚል የለም። የትኛው የተለያየ ነው። አንዱ 115 ሚሊዮን ህዝብ ነው ይለናል፣ ሌላው ሌላ ነው የሚለው። እንግዲህ ማዕከላዊ ስታቲስቲክስ ከየትኛው አምጥቶ እንደሚያስቀምጠው አላቅም። የህዝብና ቤት ቆጠራ ሳያደርግ የህዝቡን ብዛት ማለት ነው። ስለዚህ ከዚህ አኳያ የውጭ ሌሎቹ 120 ሚሊዮን 135 ሚሊዮን በተለያየ መልኩ የተለያየ ነው ቁጥሩ የሚቀመጠው። ይህን ቆጠራ ሳይካሄድ የሚሰጠው በጀት የሚደለደለው በጀት ፍትሃዊ ነው ወይ ብዬ አስቀምጣለሁ። ይህ ደግሞ የሚመረተው ምርት ከህዝብ ቁጥር ጋር አንጻርስ ምርት በጣም ነው ኤክሰስ ምርት እንደሚመረት ነው ግብርና ሚኒስቴር ሪፖርት የሚያደርገው የምናየው። ነገር ግን ገበያ ላይ ሲካሄድ ደግሞ ምርቱ አይገኝም፣ ዋጋው በጣም ውድ ነው፣ በየጊዜው እየጨመረ ነው የሚሄደው። ይህ ማለት ተጠቃሚ ቁጥሩ በጣም ከፍ ያለ ነው ማለት ነው። ግብርና ሚኒስቴርም ከዛ በላይ አቅዶ እንዳይሄድ የህዝብ ቁጥሩን እየታወቀ አይደለም። የቤት ቆጠራ አስቻይ ነገር የለም የምንል ከሆነ ምርጫ ካይደናል።
2007 ተካሂዷል፣ 2013 ተካሂዷል። አሁን 2018 ልናካሄድ ነው። ምርጫ ለማካሄድ አስቻይ ሁኔታ ካለ የህዝብና የቤት ቆጠራ ለማካሄድ አስቻይ ሁኔታ የማይኖርበት ምክንያት ምንድን ነው? ስለዚህ ይሄ ታሳቢ ሊደረግ ይገባል የሚል ነገር አለኝ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ብዙአየሁ ደገፋ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ሚኒስትር ረቂቅ በጀቱ ላይ መብራሪያ ለመስጠት እዚህ ስለተገኙ አመሰግናለሁ። በአጠቃላይ ስታይ ረቂቅ በጀቱ በጥልቀት የታየ ጥናት ላይ የተደገፈ እንዲሁም አመዳደቡም በአጠቃላይ ኢትዮጵያን ያማከለ ኢትዮጵያን ያገናዘበ መሆኑ ነው። ዝርዝሩ ሲታይ ማለት ነው ሰፊ ነው እዛ ውስጥ ያለው። ሌላው ረቂቅ በጀቱ በአጠቃላይ ሲታይ ኢትዮጵያ በሁሉም ዘርፍ ለሁሉም ዘርፍ ትኩረት መስጠቱ ኢትዮጵያ ወደ ብልጽግና የምታደርገው ጉዞም ማሳያ በጀት፣ እንደዚሁም ኢትዮጵያ በችግሮች ውስጥ ሆናም ማደግ በጀት መያዝ የምትችል መሆኑ ነው በአጠቃላይ የሚያሳየው። ይሄን ብዬ ለትኩረት አንዳንድ ጥያቄዎችና ሀሳቦች ማንሳት ይፈልጋለሁ። አንደኛው መንገድን አስመልክቶ ነው። መንገድ አስመልክቶ የተበጀተው በጀት ሰፊ ነው። አንዳንድ ቦታዎች ግን ልዩ ትኩረት የሚፈልጉ ይመስሉኛል። ለምሳሌ የነቀምት ቡሬ መንገድ 2 ክልል የሚያገናኝ ነው። ነገር ግን እስካሁን ስራው ተጓቷል። ኮንትራት 1 2 3 ተብሎ ተሰጥቷል፣ ግን እስካሁን አላለቀም። ይሄ ልዩ ትኩረት ይፈልጋል። ሁለተኛው የደምቢዶሎ ሙጊ ጋምቤላ 2 ክልሎችን የሚያገናኝ መንገድ ሆኖ በተለያዩ ችግሮች እስካሁን ስራው ሳይጀምር ቆሟል። አንዳንድ የመንገድ ፕሮጀክቶች ደግሞ እቅድ ተይዞ አሁን ግን በ2018 በጀት ውስጥ የሌሉ የመንገድ ፕሮጀክቶች ደግሞ አሉ። ለምሳሌ አርጆ ኑኑ ቢሎ ሞቴ አስፋልት መንገድ ወደ 5-6 ወረዳዎችን የሚያገናኝ ተይዞ ከዚህ በፊት አሁን ሄደን ኢራን ስንጠይቅም በተለያዩ ምክንያቶች በጀቱ ለጊዜው አልተያዘም የሚል ነው። እኛም ከህዝብ ተወካዮች እዚህ ውስጥ ካሉ ምክር ቤት አባላት ጋር ሄደን ጠይቀን ነበር፣ የህዝቡ ጥያቄ ስለሆነ። እንደዚህ አይነት ይሄን ብቻ ሳይሆን ሌሎች ኢትዮጵያ ውስጥ ያሉ ዲዛይኑ አልቆ ነገር ግን በጀት ያልተያዘላቸው መንገዶች ወደፊት ምን እየታሰበ አለ የሚል ነው። ሌላው የመንገድ ጥገና፣ ብዙ መንገዶች ጥገና ያስፈልጋቸዋል። አሁን ከዚህ ተነስተን በአምቦ ወደ ነቀምት ለመሄድ በፕሌን ሰው ከሄደ ችግሩን ብዙም አያይም። መንገድ የሚጠቀም ሰው ግን መንገዱ በጣም ጥገና የሚፈልግ መንገድ ነው። ብዙ ቦታ ላይ መኪና የማያሳልፍ ቦታዎች ስላሉ ይሄም ልዩ ትኩረት ይፈልጋል። እሱም ብቻም ሳይሆን ከነቀምት ጅማ አርጆ ቡኖ በደሌ የሚሄድ የፌደራል መንገድ ነው። ይሄም ልዩ ጥገና የሚያስፈልግ እና በመጨረሻም መንገድ ውስጥ የፍጥነት መንገድ ኢትዮጵያ 4 የፍጥነት መንገድ ለመስራት ጥናት ላይ መሆኗ
የመንገዶች ባለስልጣን አሳውቀዋል። ይሄም አንዱ የፊንፊኔ ደሴ፣ ፊንፊኔ ነቀምት፣ ፊንፊኔ ጂማ እና ፊንፊኔ ደብረ ማርቆስ ነው። ይሄ በየትኛው በጀት ረቂቅ በጀት ውስጥ ነው የሚገባው? የ2015 ውስጥ ባይገባም የ2019 ነው። ምን የታሰበ ሀሳብ አለ? የሚታወቅ ነገር ካለ በዚሁ እኛ ህዝቡን ስናወያይ ህዝቡ በተለያየ ጊዜ ይሄ የፍጥነት መንገድ ጠቃሚ የሆኑ የልማት ምኞት ስለሆነ ሀሳብ ቢኖር ለማለት ነው። ሌላው የመብራት ነው። መብራት ላይ አንዳንድ ከተሞች መብራት አላቸው፣ ነገር ግን ፈረቃ ይመስላል። አንድ ምሳሌ ለማንሳት በቄለም ወለጋ የደምቢ ዶሎ ከተማ መብራት ኃይል አንድ ሳምንት ደምቢ ዶሎ ውስጥ መብራት አለ፣ አንድ ሳምንት ደግሞ መብራት የለም። እኔ ለስራ ሲመላለስ ለመንግስት ስራ ብዙ ጊዜ ወደዛ ሲሄድ ህዝቡ ይጠይቃል። የደምቢ ዶሎ መብራት ኃይል መብራት አንድ ሳምንት ይኖራል፣ አንድ ሳምንት የለም። ክረምትን በጋም እንደዚህ ነው። በተለያዩ ወቅት ነው የሄድኩት። ህዝቡ ይሄን ጥያቄ ትኩረት እንዲሰጠው ይፈልጋል። የ2018 በጀት ረቂቅ በጀቱ የኑሮ ውድነትን ለማሻሻል ምን ሀሳብ እንዳለው ክቡር ሚኒስትሩም ማብራሪያ ቢሰጡን እና በመጨረሻ የተማሪዎች ምገባ ላይ በአዲስ አበባ ከተማም በተለያዩ ክልሎች የተማሪዎች ምገባ የተጀመሩ አሉ። በአዲስ አበባ ከተማ በጥሩ ሁኔታ አለ። ነገር ግን በጀት አልተያዘላቸው። ወደፊት በጀት እንግዲህ ያዝላቸው ምን የታቀደ አለ ለማለት ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቶ ታደሰ ጌጡ። አመሰግናለሁ የተከበሩ በጉባኤ፣ እንዲሁም አመሰግናለሁ ክቡር ሚኒስትሩን። በመቀጠል ጥያቄ እንደሚከተለው አቀርባለሁ። በዚህ ዓመት ያው ለ2018 አጠቃላይ በጀት ደግፎ ቀርቧል። እንደተባለው ዝርዝር ጉዳዮችን ያየና ዋና ዋና መሰረታዊ የሆኑ ነገሮችን መሰረት አድርጎ የቀረበ በጀት ነው። ያው በአጠቃላይ በጀት እጥረት ስለሆነ ያው ይህንን በጀት በቁጠባ መጠቀም እጅግ አስፈላጊ መሆኑን ይታመናል። ነገር ግን እኔ የማነሳው ምንም እንኳን በቋሚ ኮሚቴው የቀረበ ጉዳይ ቢኖርም አንዱ በመሰረታዊነት የተያዘው የመንገድ ላይ በመሰረታዊነት ለውጥ እናመጣለን የሚል እቅድ የተያዘ መሆኑን በደንብ አይቻለሁ። ነገር ግን ክቡር ሚኒስተር በየዓመቱ ከፍተኛ በጀት እና ልዩ ትኩረት ተሰጥቶ የሚሰጠው መንገድ ላይ ነው። ይሄ በጣም የመንግስትም አቅጣጫም ስለሆነ ለመንገድ ከፍተኛ ትኩረት መስጠት ብዙ ጉዳዮችን የሚፈታ ነው። ግን በየዓመቱ ስንት መንገዶችን እያስመረቅን ነው የሚለው እኔ መሰረታዊ ጥያቄ ይመስለኛል። በየዓመቱ ከፍተኛ በጀት ትኩረት ሰጠን ከበጀትን ስንት መንገዶችን ነው በየዓመቱ እያስመረቅን ያለ ነው የሚለው ነገር በደንብ መገለጽ አለበት፣ መብራራትም አለበት። መንገዶች አስተዳደር ላይ ሲኬድ መሰረታዊ ጥያቄያቸው የበጀት ችግር አለ ነው። በጀቱ ተመድቧል፣ ነገር ግን አልመጣም ነው። መቼ ነው ይሄን ጥያቄ መመለስ የምንችለው የሚለውን ነገር በደንብ ማየት ብቻ። ሁለተኛ እዚሁ ጋር ተያይዞ ኢቭን በውጭ ፋይናንስ የሚሰሩ መንገዶች አሉ። ስለዚህ የኢትዮጵያ መንግስት የሚከፍለው የካሳ ክፍያ ነው። በውጭ እንኳን ታይዘው በውጭ ፋይናንስ እንኳን ታይዘው በ3 ዓመት ማለቅ የሚገባቸው 7 ዓመት 10 ዓመት እየሄዱ ነው። ኮንትራክተሩ ምናልባት
በዋጋ ንረት ምክንያት በተለያየ ምክንያት የተለያየ ማሻሻያ ያደርጋል። የእርሻ መሬቱን ያነሳ፣ የአትክልቱን ያነሳ፣ ቤቱን ያፈረሰ ግን በነበረው የሚከፈለው እሱም ቢሆን እየተከፈለ አይደለም። እንደው ወደ ማሳያ ማንሳት ብችል ደስ ይለኛል። ደቡብ ጎንደር ከሐሙሲት እስቴ 76 ኪሎ ሜትር በውጭ ፋይናንስ ነው ፋይናንስ የተደረገው። ለማሳያ ነው፣ ወደ አንድ አካባቢ ለመድ ፈልጌ አይደለም። በውጭ ፋይናንስ ነው። 7 ዓመት ሆነው አሁን መንገዱ የገጠር መንገዶች ተጠቃለው ከተሞቹ 5 ከተሞች ተዘለዋል። አሁን አንድ አርብ ገበያ የሚባል ከተማ ላይ በሚገርም ሁኔታ ቤታቸውን አንስተው በራሳቸው ሳይከፈላቸው ቤታቸውን አንስተው ለድንጋይ ማቅረቢያ ቦታ እሷን ካሳ መክፈል አልቻል ብሎ በውሃ እየተበላ ነው ያለው። ሌሎች ከተሞችን በተመሳሳይ። ስለዚህ መቼ ነው ችግሩ የሚፈታው የሚለውን ነገር እኔ ክቡር ሚኒስትሩ በደንብ ማብራሪያ ቢሰጥ። እኔ የተከበሩ አፈ ጉባኤም እንደው አቅጣጫ ቢቀበጥበት የማስበው ይሄ ባለፈው ያጸደቅነው የካሳ ክፍያ አዋጅ 1336 እርሶም እንደሚያውቁት ከአዋጁ ከመውጣቱ በፊት የነበረው የካሳ ክፍያ በፌደራል መንግስት ይከፈላል ነው። ይሄ ነው። ግን ግፍፍ ያለው ክልሎች ከመንገዶች አስተዳደር ጋር ከገንዘብ ሚኒስቴር ጋር ግፍፍ ይዋል። ለምንድን ነው ጥሪት ባለ መንገድ እኔ እርሶም አቅጣጫ ቢሰጡበት በጣም መልካም ነው የሚል ሐሳብ ስላለኝ ነው። እንደ ምክር ቤትም ይሄ ብዙ እያወዛገበ ያለ ስለሆነ ማለት ነው። ሁለተኛው በክትትልና ቁጥጥር ስራችን ላይ እየገጠሙ ያሉ አንደኛው በከፍተኛ ትምህርት ተቋማት ስር ያሉ ዩኒቨርሲቲዎች ላይ ነው። በከፍተኛ ትምህርት ተቋማት ስር ያሉ ዩኒቨርሲቲዎች ሳይሆን ምንድነው የሕክምና የማስተማሪያ ሆስፒታሎች እነሱ አንዴ ወደ ገንዘብ ሚኒስቴር፣ አንዴ ወደ ጤና ሚኒስቴር፣ አንዴ ወደ ትምህርት ሚኒስቴር በጣም ከፍተኛ የሆነ ችግር አለብን ይላሉ። ከሚሉት አንደኛው ነገር ከፍተኛ አገልግሎትና ማስተማር ስራን እየሰሩ ስለሆነ አንደኛው የትርፍ ሰዓት ክፍያ መክፈል አልቻልንም፣ የማስፋፊያና የጥገና ወጪን መሸፈን አልቻልንም፣ የነጻ ሕክምና አገልግሎትን መሸፈን አልቻልንም። ሰው ማን ነው ለማን ነው አቤት የምንለው በተደጋጋሚ ይነሳልና በብዙ ቦታዎች ቼክ አድርገናል። ባህር ዳር፣ ጎንደር፣ መቀሌ፣ ጅማ፣ ሐዋሳ እነ ጥቁር አንበሳን ጭምር በጣም ነው የሚያነሱት። ከፍተኛ አገልግሎት ይሰጣሉና የእነሱን በጀታቸው በምን መንገድ ነው እያያችሁት ያለ የሚለው ነገር በደንብ ማብራሪያ ቢሰጠው። ከእሱ ጋር ተያይዞ መኪኖችን አሁን ግዢ ተከልክሏል። በምን አግባብ እንደተከለከለ ግልጽ ባይሆንም በኪራይ ነው የሚጠቀሙት። ከፍተኛ የሆነ ሀብት ነው እየባከነ ያለ በኪራይ ማለት ነው። ከሀብት መባከን ብቻ አይደለም፣ ሩቅ አካባቢ ያሉ ዩኒቨርሲቲዎች በኪራይ ራሱ ማግኘት አልቻሉምና ይሄንም ለምንድን ነው መሻሻል የማይችለው የሚለውን ነገር ለማንሳት ነው። ሶስተኛው በዚህ በጦርነት ምክንያት የወደሙ ንብረቶችን መልሶ ለማቋቋም የተያዘው በጀት ያው ከዚህ ግባ የሚባል አይደለም። ነገር ግን በተለይ በዚህ በብድር በእርዳታ በተለያዩ ቻናሎች የሚመጡ ሀብቶች እንዴት ነው ወደ የክልሎች ፍትሃዊ በሆነ መንገድ እየደረሰ ያለው? ባለፈው አማራ ክልል ላይ የመውጫ ውይይት ስናደርግ በሰላም ምክንያት እየመጡ አይደለም። ስለዚህ በምን መንገድ ነው ፌደራል መንግስቱ ወደ ክልሎቹ በፍትሃዊነት እንዲደርስ የሚደረገው የሚል ከፍተኛ ጥያቄዎች አሉና ከሱ አካባቢም በደንብ ማብራሪያ ቢሰጥ የሚል ሐሳብ ነው ያለኝ። ሌላውና የመጨረሻው እንግዲህ የግብርና ምርታችን ዋና መሰረት ያደረገው ማዳበሪያ ነው። ማዳበሪያ እንዴት ዋጋው ጨመረ ይታወቃል። ነገር ግን ልክ እንደ ህዳሴው ግድብ ህዝባችን በማስተባበር ህዳሴው ግድብ ላይ ድል እንዳደረግን ከፍተኛ ለውጥ እንዳመጣን የውጭም ጫና ሳይበግረን አሁን ለምረቃ እንደተዘጋጀን ሁሉ ማዳበሪያ ላይ ለምንድን ነው ፋብሪካ ለመገንባት ህዝባችን በማስተባበር በቅድ ያልተያዘው? ሰው ከሱ አኳያ ያለውት ማብራሪያ ምንድን ነው የሚል ሀሳብ ስላለ ነው። እጅግ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ዝናሽ ጸጋይ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የገንዘብ ሚኒስትር በ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ
ለምናነሳቸው ጥያቄዎች ማብራሪያ ለመስጠት በማከላችን ስለተገኙ እያመሰገንኩ በቅድሚያ መንግስት በቁርጠኝነት የወሰዳቸው የማክሮ ማሻሻያ እርምጃዎች የሀገራችንን ኢኮኖሚ ተጨባጭ ለውጦች እንዲያስመዘግብ ያስቻሉ በመሆናቸው ያለኝን አድናቆት መግለጽ ፈልጋለሁ። እንዲሁም የ2018 የፌደራል መንግስት በጀት ፍላጎት ካለፉት ዓመታት ጋር ሲነጻጸር ከፍተኛ እድገት ማሳየቱ ሀገራችን የጀመረችውን የብልጽግና ጉዞ ለማሳለጥ እየተከናወኑ ያሉ ዘርፈ ብዙ የልማት ፕሮግራሞችና ፕሮጀክቶች ተግባራዊነት አይነተኛ አቅም ይሆናል ብዬ አምናለሁ። በመቀጠል በ2018 በጀት ዓመት ረቂቅ በጀት ዝግጅት ታሳቢ ከተደረጉት የአፈጻጸም አቅጣጫዎች ላይ ያለኝን ጥያቄ እንደሚከተለው አቀርባለሁ። ላለፉት 3 ዓመታት መንግስት ባስቀመጠው የተጀመሩ ፕሮጀክቶችን ብቻ የማጠናቀቅ ላይ የሚያተኩር የአፈጻጸም አቅጣጫ መነሻ ከህዝቡ የሚነሱ አዲስ የልማት ፍላጎቶችም ሆኑ ለሰላማዊ እንቅስቃሴውና ደህንነቱ ስጋት በመሆናቸው መፍትሄ እንዲሰጣቸው ህዝቡ ሲጠይቃቸው የቆዩ አንገብጋቢ ችግሮች መፍትሄ ሳያገኙ ቆይተዋል። ለአብነትም በሲዳማ ክልል ምስራቃዊ ዞን ቦና ዙሪያ ወረዳ ባቦስቶ ወንዶ ዳይ አስፋልት መንገድ ላይ ያለው የገላና ወንዝ ድልድይ የተሰራው አቀማመጡ ወይም ስትራክቸራል ፖዚሽኑ ለትራፊክ አደጋ እጅግ ተጋላጭ በመሆኑ የተነሳ የድልድዩ ዲዛይን እንደገና ተጠንቶ አደጋን በሚያስቀር መልኩ በቅድ ተይዞ እንዲሰራ ህዝቡ ሲጠይቅና የአካባቢውም ተወካዮችን በተደጋጋሚ ለአስፈጻሚ መስሪያ ቤቱ ስናቀርብ የቆየን ቢሆንም ለህዝቡ ጥያቄ ምላሽ ሳያገኝ እስካሁን ቆይቷል። ይህ ችግር ባለመፈታቱም ባለፉት 3 ወራት በፊት ከ70 በላይ ሀገር ተረካቢ የሆኑ ወጣት ዜጎች በአንድ ላይ ያለቁበት እጅግ አሰቃቂ የትራፊክ አደጋ በዚህ ድልድይ ላይ ሊከሰት ችሏል። ችግሩ አሁንም ባለበት ሁኔታ ቀጥሎ ይገኛል። ይህ መንገድ ከምስራቃዊ ሲዳማ ዞን የሚገኙ 9 ወረዳዎችን፣ 1 የከተማ አስተዳደርና አጎራባች የኦሮሚያ ክልል ወረዳዎችን የሚያገናኝ ከፍተኛ የንግድ ፍሰት ያለው መስመር በመሆኑ በየዕለቱ አሰቃቂ የትራፊክ አደጋዎችን በማስተናገድ ለዜጎች ህይወት መጥፋት፣ አካል መጉደልና ለንብረት ውድመት እየዳረገ ይገኛል። በመሆኑም ህዝቡ በሰላም ወጥቶ የመግባት ዋስትናው በከፍተኛ ደረጃ አደጋ ተጋርጦበት የድረሱልኝ ተማጽኖ እያሰማ ይገኛል። ክቡር ሚኒስትር በበጀት አጭር መግለጫው ውስጥ የ2018 ረቂቅ በጀት እቅዱ ለካፒታል የሚመደበው በጀት በዋናነት የተጀመሩ ፕሮጀክቶችን ብቻ ማስፈጸም ብቻ እንደሚሆን ግምት ውስጥ ገብቷል ይላል። ይህ አገላለጽ በመርህ ደረጃ ትክክል መሆኑ እንደተጠበቀ ሆኖ እንደ ገላና ድልድይ አይነት ያሉ መልሶ ግንባታን የሚፈልጉ አፋጣኝ የህዝብ አንገብጋቢ ፍላጎቶች እንዴት መፍትሄ ሊያገኙ ይችላሉ? እንደዚህ አይነት ለህዝብ ሰላማዊ እንቅስቃሴና ደህንነት ወሳኝ የሆኑ ፕሮጀክቶች ከዚህ መርህ ባሻገር ለማስተናገድ የሚያስችል የአሰራር ማዕቀፍ ካለ ማብራሪያ ቢሰጡ። ሁለተኛ ጥያቄ በበጀት መግለጫው ውስጥ እንደገና በ2018 ነባር የታክስ ማሻሻያዎች ላይ ነባር የታክስ ህጎች ላይ ማሻሻያዎች እንደሚደረጉና ተጨማሪ የታክስ ማሻሻያዎች እንደሚደረጉ ታሳቢ ተደርጓል። ይሁን እንጂ በውክልና ስራችን ወቅት ህዝቡ በተለይም የመንግስት ሰራተኛውና ዝቅተኛ ነጋዴው ከዚህ ቀደም የተደረጉ የታክስ ማሻሻያዎች ራሱ ከፍተኛ ጫና እየፈጠሩበት እንደሆነ ያነሳል። በሌላ መልኩ ኢቭን መንግስት ድጎማ አድርጎ የሚቀርብለት እንደ ምግብ፣ ዘይት ያሉ መሰረታዊ ሸቀጦች ጭምር በተደጋጋሚ የግብይት ሰንሰለቶች ውስጥ ተጨማሪ ታክስ ወይም ተጨማሪ እሴት ታክስ እየተሰበሰበባቸው የኑሮ ውድነቱን በማናር ላይ ናቸው።
ስለዚህም ሊደረግ የታሰበው የታክስ ማሻሻያ የኑሮ ንረቱን እንዳያባብሰው ምን ታስቧል? ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ዛህራ ቢፍቱ። እሺ፣ ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። የተከበሩ አፈ ጉባኤንም የገንዘብ ሚኒስቴር ሚኒስትሩንም እኔም አነሳቸው ጥያቄዎች በግል እድል ባገኘው የአጠቃላይ የምክር ቤቱ እንደዛውም የህዝቡ ጥያቄ ነው ብዬ ነው የሚወስደው። ምክንያቱም የኔ ጥያቄዎች ትኩረት የማደርግባቸው የዲሞክራሲ ተቋማት ስለሆኑ እነዚህ ተቋማት ተጠሪነታቸው ለህዝብ ለኢትዮጵያ ህዝብ ተወካይ ምክር ቤትም ጭምር ስለሆነ በዚህ መልኩ እኔ ብቻ አይደለም የተከበሩ አፈ ጉባኤ ምድር ቢያገኙ ስለሚያነሱት ክቡር ሚኒስትሩ በዚህ ልክ ክብደት እንዲሰጡበትና ትኩረትም ሰጥተውበት የበጀት ምላሽ ማብራሪያ እንዲሰጡ ፈልጋለሁኝ። እንደ ሀገራችን ከረቂቅ በጀቱ መረዳት እንደቻልኩኝ የገቢ መሰብሰብ አቅማችን ከጊዜ ወደ ጊዜ እየጨመረ መምጣቱ የበጀት መጠናችንም በየዓመቱ እየጨመረ የመጣበት ሁኔታ ነው ያለው። ይህ ደግሞ እንደ አገር ያሉብንን ችግሮችንም ለመቅረፍ የሚያስችል በቂ አቅም እንዲኖረን እንደዛውም አገራችን ኢትዮጵያ የያዘችውን የልማት ግቦችን ለማሳካትና የብልጽግና ጉዞን እንድታደርግ የሚያበረታታ ነው ብዬ ነው የሚወስደው። ከዚህ አንጻር እኔ የዲሞክራሲ ተቋማት በህገ መንግስቱ የተቋቋሙ ነፃና ገለልተኛ ተቋማት ናቸው። የዲሞክራሲ ተቋማት ነፃና ገለልተኛነት ከሚለካባቸው ጉዳዮች አንዱ የፋይናንስ ጉዳይ ነው። የፋይናንስ ነፃነት ጉዳይ ነው ብዬ ነው የሚወስደው። ከዚህ አኳያ በአገራችን ያለው የሀብት ውስንነት ግምት ውስጥ ገብቶ ባለን አቅም ተግባርና ኃላፊነታቸውን በአግባቡ እንዲወጡ በተነጻጻሪ በቂ በጀት ሊመደብላቸው ይገባል ብዬ አስባለሁ። ሁሉም የዲሞክራሲ ተቋማት በዚህ ችግር ውስጥ ያሉ ቢሆንም የተወሰኑትን ስማቸው በመጥቀስ ማንሳት ፈልጋለሁ። የዘንድሮውንም በጀት ስናይ በሁሉም ላይ በበጀት የተበደሉ ተቋማት ናቸው ብሎ ማንሳት ይቻላል። በእርግጥ ለሁሉም ተቋማት አስፈጻሚ ተቋማትም በቂ በጀት ተመድቦላቸዋል የሚል ሀሳብ ባይኖረኝም የበለጠ እነዚህ ተቋማት የተጎዱ ናቸው ብዬ ነው የሚወስደው። ተጠሪነታቸው ለምክር ቤት በመሆኑ እኛ አብዛኛውን ጊዜ የበጀት ጥያቄ አንጠይቅላቸውም፣ አናነሳላቸውም። ከዚህ አንጻር ነው የተጎዱ ናቸው ብዬ የማነሳው። በአንደኛነት የኢትዮጵያ ብሔራዊ ምርጫ ቦርድን ስናነሳ የኢትዮጵያ ብሔራዊ ምርጫ ቦርድ ላለፉት ዓመታት ዘንድሮውንም ጨምሮ የአካባቢ ምርጫን ለማካሄድ በጀት እቅድ ይይዛል። በጀት ግን አይፈቀድለትም። ተግባሩም ሳይከናወን ይቀራል ማለት ነው፣ ቀርቷል። ይህ ጥያቄ የሁላችንም ጥያቄ ነው። ከ10 ዓመት በላይ ሆኗል የአካባቢ ምርጫ ሳይካሄድ። እያንዳንዳችን ወደ ወከልን ህዝብ ስራ ሄደን ስንመጣ ይህ ጥያቄ በተደጋጋሚ ይነሳል፣ እዚህም ይቀርባል። ምላሽ ግን የለውም፣ ምክንያቱም በጀት የለውም። እኛ በክትትል ቁጥጥር ስራችንም ለምን አልተፈጸመም ብለን ጥያቄ ስናቀርብ በጀት ጠይቄያቸዋለሁ፣ በጀት አምጡ ነው ማለት ነው። ስለዚህ እኛም እንደ ዲሞክራሲ ጉዳዮች ቋሚ ኮሚቴ ስንከታተላቸው በጣም እንቅፋት የሆነብን ሁሌም ይሄንን ጥያቄ ማንሳቱ ስለሰለቸን ምላሽ ሊሰጠው ይገባል። በ2018
ጠቅላላ የሀገራዊ ምርጫ ለማካሄድም አቅዷል። በተጓዳኝ አሁንም የአካባቢ ምርጫዎችን እንደ ሀገሪቱ ሊያከናውን አቅዷል። ይህንን ለማከናወን ምን ያህል በቂ በጀት ተመድቦላቸዋል? በቂ የበጀት ምላሽ እንዲሰጥበት እንፈልጋለን። የሰብአዊ መብት ኮሚሽንን ብንወስድ በተደጋጋሚ የበጀት ጥያቄ ያቀርባል። የሚመደበው በጀት በጣም ውስን ነው። ስራዎችን የሚሰራ ከአጋር ድርጅት በሚያገኝ ፈንድ ነው ማለት ነው። ይህ ደግሞ የሀገር ሉዓላዊነትንም ችግር ውስጥ የሚያስገባ ነው፣ ለአደጋ የሚያጋልጥ ነውና ከዚህ አንጻር እኔ በደንብ ብታይና ራሱን ችለው አገራዊ ጥቅሙንም ብሔራዊ ጥቅሙንም የሕዝቡንም ጥቅም በደንብ በማስከበር ጥራት ያለው አገልግሎትም እንዲሰጥ በቂ የሆነ በጀት ሊመደብለት ይገባል ብዬ አስባለሁ። ስለዚህ ከዚህ አንጻር ነፃነትና ገለልተኛነቱ አደጋ ላይ እንደማይወድቅ ከብሔራዊ ጥቅማችንም ከዲሞክራሲ ተቋማት ግንባታ አገራዊ ግባችንን አኳያ ጉዳዩ በደንብ ትኩረት ተሰጥቶበት በቂ በጀት ለምን አልተመደበም? የኢትዮጵያ ሕዝብ እንባ ጠባቂን ስንወስድ እሱም ያው ነው፣ ምንም በጀት የለውም ማለት ይቻላል። እነዚህ ተቋማት በሪፎርሙ ብዙ ለውጦች አምጥቷል። በእርግጥ መንግስትም ያለው ከፍተኛ ቁርጠኝነት የሚደነቅ ነው። ብዙ ከለውጡ ወዲህ ሪፎርም ተደርጎ በህግ ማሻሻልም ይሁን በተለያዩ ጉዳዮች የመጡ ለውጦች የሚናቁ ባይሆንም አሁንም ማነቆ የሆነው የበጀት እጥረት አልተቀረፈም። ከዚህ ጋርም ከእንባ ጠባቂ ጋር ተያይዞ የሚመደብለት በጀት 80% ለቤት ክራይ ነው የሚውለው። የራሱ ቢሮ የለውም፣ በየቦታ ይንከራተታል። የተመደበለት በጀት 80% ለቤት ክራይ ይውላል ማለት ነው፣ ለቢሮ ክራይ። እሱ ብቻ ሳይሆን ሰብአዊ መብት ኮሚሽንም እንደዛ ነው። ከሰው ኃይል ጋርም ተያይዞ አዋጆች ተሻሽለው የሰራተኛ ደሞዝና ጥቅማ ጥቅም እንዲከበር መመሪያ ሞቶ ጸድቆለት ቢሆንም በጀት አልተመደበለትም። ይህንን ተቋም ባለሙያ በየጊዜ እየለቀቀ ይሄዳል፣ የተሻለ ደሞዝ ፍለጋ ይሄዳል ማለት ነው። ለምሳሌ የሚያስፈልገው የሰው ኃይል 1545 ሲሆን ቅርንጫፍ ጽህፈት ቤቶቹን ጨምሮ 300 ባለሙያ ብቻ ነው ያላቸው። ባለፉት ዓመታት 35 የሚሆኑ ባለሙያዎች ለቀዋል። ስለዚህ ተቋሙ ብቁና በቂ የሰው ኃይል ኖሮት በተረጋጋ መንፈስ የተቋሙን ስራ መስራት እንዲችል ተቋሙ የሰራተኞችን ደሞዝና ጥቅማ ጥቅም ተግባራዊ እንዲያደርግ በጀት ተመድቦላቸው ከሆነ ማብራሪያ ይሰጥበት። ከፕሬስ ድርጅት ጋርም ተያይዞ ጥቂቱን ለማንሳት ነው። የተከበሩ አፈ ጉባኤ፣ እኔ በጥያቄም ስለማላስቸግር ረዘም ያለ ሰዓትም ቢወስድ ይታገሱኛል ብዬ አስባለሁ። ፕሬስ ድርጅት በአገራችን አንጋፋውና ቀደምት የህትመት ብቸኛ የህትመት ሚዲያ ሆኖ እያለ እስከ ዛሬ የራሱ ማተሚያ ቤት የለውም። ተደራሽነቱ ተያይዞ ተነባቢነቱ ጋርም ተያይዞ ችግር ውስጥ ነው ያለው። ከኑሮ ውድነት ጋር ተያይዞ በየጊዜ የሚደረጉ የህትመት ዋጋ ጭማሪዎች እንደዛውም የጥራት ችግሮችም እያጋጠሙት ስለሆነ ይህንን ችግር ለመፍታት ምን ታስቧል? ኢቢሲን ኢትዮጵያ ብሮድካስት ኮርፖሬሽንን ስንወስድ እሱም ብዙ ችግር ያለበት በራሱ መፍታት የሚችለው ብዙ ያለ ሆኖ ጥቂት በእናንተ በኩል ሊፈቱ የሚችለው ከበጀት ጋር የተያያዙትን ማንሳት እፈልጋለሁ። ደረጃውን የጠበቀ ስቱዲዮ ገንብቷል። ከሪፎርም ጋር ተያይዞ ብዙ ለውጦች አምጥቷል። በዋና መስሪያ ቤትም ቅርንጫፍ ጽህፈት ቤቶችንም ጨምሮ የተሻለ ዘመናዊ የሆኑ ስቱዲዮችን እየገነባ ይገኛል። የህንፃ ግንባታ ብቻውን በቂ አይደለም። በቂ የሰው ኃይል የለውም። በቂ የሚያስፈልጉት ግብአት የላቸውም ማለት ነው። ይህ ችግር በዲሞክራሲ ተቋማት ላይ ያለው ችግር ከራስ እስከ ታች ማለት ነው የተያያዘው። በዋናውም ችግር አለ በጀት፣ ለራሱ የሌለውን በጀት ለቅርንጫፍ መመደብ ስለማይችል ችግሮች በጣም የከፉ እንደሆኑም በደንብ
ሊያዝ ይገባል። ስለዚህ የሰው ኃይል ለማሟላት እንደዛውም አስፈላጊ ግብዓት አንድ ስቱዲዮ ውስጥ አንድ ሰራተኛ አንድ ባለሙያ ካሜራማንም ሁሉ ነገር የሚሰራ ያለበት ቅርንጫፍ ጽህፈት ቤት ነው ያለውና እሱን በትኩረት በጀት ቢመደብለት ያን ብቻ ሳይሆን የዘንድሮ በጀት ከአምና የተሻለ ነው ብለናል። የኢቢሲው ግን በ100 ሚሊዮን የሚቆጠር በጀት ተቀንሶበታል። ምን የተሻለ አማራጭ ተገኝቶ ነው የሚል በደንብ እኔ ማብራሪያ ቢሰጥበት የተሻለ ይሆናል ብዬ አስባለሁ። በጀቱ አለመመደቡን ብቻ በቂ በጀት አለመመደቡ ብቻ ሳይሆን የተመደበውም በጊዜ አለመለቀቁ ከፍተኛ ችግር ውስጥ አለ። 1/4ኛው በጀት እስከ አንደኛው ኳርተር ምንም ስራ የማይሰራበት ሁኔታ ሲያጋጥማቸው እናያለንና ከዚህ አንፃርም እነዚህን ችግሮች ከመፍታት አንፃር ምን ታስቧል የሚል ነው። ሌላው በተለይ እጅግ ረጅም እድሜ ያስቆጠሩ ከአርካይቭ ጋር ተያይዞ ሁሌ የበጀት ጥያቄ ይመጣል። የምስልና የድምጽ ቅርጾች በማይገባ ታሪካችንን በማይገልጽ ሁኔታ በአቧራ ተለውሶ በማይመጥን መጋዘን ውስጥ ተቆልሎ እናገኛለንና ስለዚህ በዚህ ዙሪያም የተጠየቀው በጀት ቢመደብላቸው እርሶም የታሪክ ተወቃሽ እንዳይሆኑ እኛ በመስክ ምልከታችን ስናረጋግጥ በጣም ነው የተሰማን። ሄደን አይተናል። የቆዩ የድምጽ ቅጂዎችና ምስሎች አሉና ይሄንን በደንብ ሙዚየም ያስፈልጋል። በዘመናዊ መልኩ በቴክኖሎጂ በተደገፈ መልኩ ሊቀመጥ ይገባል። የአገር ታሪክ ነውና ለጄኔሬሽን መውረስ የሚገቡን ጉዳዮች ናቸው። የአገር ሀብት ናቸውና ሁላችንም የታሪክ ተወቃሽ እንዳንሆን እኛ በተጨባጭ ሄደን እንዳየነው ሁሉ እርሶም ሄደው ቢያዩ ከምላሹ በላይ በጀቱን እንደሚመድቡ እርግጠኛ ነኝ። ያለውን ችግር እዛ ቢያዩት ማለት ነው። እኔ በተለይ ከቢሮ ግንባታ ጋር ተያይዞ ሁሉም ጋር ችግር አለ። ቅድምም እንዳነሳሁት እስከ 80% የሚሆኑ በጀት ለቢሮ ክራይ ነው የሚውሉትና የቢሮ ለሌላቸው የዲሞክራሲ ተቋማት ትኩረት ተሰጥቶበት የካፒታል በጀትም ቢያዝላቸው እያልኩኝ እነዚህ ተቋማት በአጠቃላይ የፋይናንስ ስርዓታቸው ከነጻነትና ገለልተኛነት መርህ አኳያ ከአገራዊ አቅም ጋር ተጣጥሞ አቅማቸው እያደገ እንዲሄድ በበጀት እጥረት ምክንያት ለውጭ ተጽዕኖ እንዳይጋለጡ ከአስፈጻሚ አካላትም አንጻራዊ ነጻነት ኖሯቸው በተልዕኳቸው ላይ እንዲያተኩሩ ለማድረግና በሂደትም የዲሞክራሲ ባህልን የመገንባት አገራዊ ግባችንን እንድናሳካ የተቋማቱን ልዩ ባህሪ ከግምት ውስጥ ያስገባ ድጋፍ ለማድረግ በሚኒስትሩ በኩል ምን ያህል ጥረት እየተደረገ ነው? እዚህ ላይ በደንብ አጽንኦት ሰጥቼ ማንሳት የሚፈልገው የሀሳብ ማብራሪያ ብቻ ሳይሆን የበጀት ምላሽም ጭምር ነው የምንፈልገው እና ጠቅለል ባለ መልኩ ከበጀት ጋር ተያይዞ ከዲሞክራሲ ተቋማት ጋር ተያይዞ የበጀት ችግር፣ የቢሮ ግንባታ እጥረት፣ የሰው ኃይል፣ የሰራተኛ ደሞዝ ጥቅምና የተመደበው ደሞዝ በጀት ራሱ በጊዜ ያለመለቀቁ ችግሮች በደንብ መፈታት አለባቸው የሚል ነው። አገራዊ ምክክር ኮሚሽንንም አላነሳንም እንጂ የተመደበው በጀት በቂ አይደለም። ብዙዎችን አላነሳንም። አጠቃላይ ስላነሳውኝ እዛ ውስጥ ይካተታሉ። የቀሩትም በደንብ ትኩረት ተሰጥቶበት የበጀት ምላሽ እንደሚሰጡም ተስፋ እያደረኩኝ እዚህ ላይ ያበቃለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቶ ዜኔ አቦሴ። እሺ፣ አመሰግናለሁ የተከበሩ አፈ ጉባኤ ለተሰጠኝ እድል፣ እንዲሁም የገንዘብ ሚኒስትር የ2018 በጀት ረቂቅ ላይ የሚነሱ ጉዳዮችን በማስመልከት ማብራሪያ ሊሰጡን ማዕከላችን ስለተገኙ
ከዚህ በመቀጠል የበጀት ዝርዝር ጉዳዩን ስናየው አገሪቱ ላይ ያሉ ታሳቢዎችን በደንብ ለማየት የተሞከረ መሆኑን ያሳያል። በተለይም የአገሪቱን የ10 ዓመት የመሪ እቅድ ከዚህ ቀደም የነበሩ 3፣ 4፣ 5 ዓመታት የበጀት መጠቀሚያ ታሳቢ ያደረገ እናም አገሪቱ ውስጥ አሁን ቅድሚያ ሊሰጡ የሚችሉ ጉዳዮችን በተለይ በጦርነት የተጎዱ አካባቢዎችን እና እንዲሁም በኑሮ ውድነት ላይ በተለይ የአርሶ አደርን ሕይወት ሊለውጥ ወይም ሊያመሰቃቅል የሚችል የማዳበሪያ ጉዳይ ላይ በተለይ ዓለም አቀፋዊ የሆነ የዋጋ ለውጥ በመታየቱ ምክንያት መንግስት ድጎማ ሊሰጥ እንደሚችል እንዲሁም ከነዳጅ ጋር ተያይዞ ታሳቢ እንደተደረገ ማሳያዎች አሉት። እነዚህ በጣም ጥሩ ናቸው። ለዚህ ሚኒስትሩን ማመስገን እፈልጋለሁኝ። ከዚህ በመቀጠል 1-2 ሀሳቦች አሉኝ። አንደኛው ሀሳብ በበጀት ረቂቁ ላይ ገጽ 29 የተቀመጡ ኢሹዎች አሉ። በተለይ የ2018 በጀት 2017 በጀት ዓመት ከነበረው ረቂቅ ላይ የተቀመጠው 16 ከመቶ ጭማሪ ያሳያል ይላል በአንደኛው። በሌላኛው አኳን ደግሞ 13 በመቶ ነው ይላል። የትኛውን ነው የምንወስደው? 16 በመቶ ጭማሪ ማሳየቱን ነው ወይስ 16 ከመቶ ጭማሪ ማሳየቱን ነው? ይህን በደንብ ብናውቀው፣ ምክንያቱም የሚጸድቅ በጀት እስከሆነ ድረስ በተለይ ክልሎች የሚደረግ ድጎማ ላይ የተቀመጠው ማለት ነው የድጋፍ በጀት ላይ የተቀመጠ ነው ይሄ 43 ቢሊዮን ጭማሪ ያለው ከአምና፣ በሌላኛው ደግሞ 37 ቢሊዮን ጭማሪ ያለው ይላል። እነዚህ ትንሽ ተለይቶ መቀመጥ ቢችል። ከዚህ በመነሳት ለክልሎች የሚሰጥ ድጋፍ በጀት አለ። ይሄ በደንብ ተቀምጠዋል። ክልሎች በብዛት በጀቶቻቸውን ታሳቢ አድርጎ የሚሄዱት በሁለት መልክ ነው። አንደኛው እና ትልቁ የፌዴራል መንግስት በድጎማ መልክ ወይ በድጋፍ መልክ በሚሰጠው በጀት ላይ የተደገፈ ነው በጀቶቻቸውን የሚይዙት። ቀጥሎ የራሳቸው ገቢ ነው። ስለዚህ ከዚህ አንጻር ስናይ ከፌዴራል መንግስት የሚሰጥ የድጎማ በጀት ክልሎች አካባቢ ላይ ያለውን የአፈጻጸም ሁኔታዎችን በታሳቢ ያደረገ ነው ይላል የበጀት ረቂቁ ላይ። ግን ለአብነት ኃይል ማንሳት ብንችል ክልሎች አካባቢ ላይ ያሉት ሀሳቢዎች እንዴት ነው የተወሰዱት? ለምሳሌ ያክል በጣም ትልቅ ቅድም ቋሚ ኮሚቴም ያቀረባቸው ኢሹዎች አሉ። አንዳንድ አካባቢዎች ላይ ደሞዝ በአግባቡ የማይከፈልባቸው ሁኔታዎች አሉ። በበጀት እጥረት ምክንያት በጀት የለንም በማለት 3 ወር ደሞዝ የማይከፈልባቸው አካባቢዎች አሉ። 3 ወርም ቢሆን የሚከፈለው በፈረቃ ነው። 1 ወር እስከ 10 ቀን ድረስ መምህር፣ ሌላ ቀን የግብርና፣ ሌላ ቀን የጤና ሰራተኞች። እንደ አብነት ማንሳት ብቻ ለምሳሌ እንዲተመርጬ የመጣሁበት አካባቢ ላይ ሀዲያ ማለት ነው። ቀድሞ ደቡብ ይባል የነበሩ ክልሎች አሁን ራሳቸውን የወጡ ክልሎች አሉ። ማዕከላዊ ኢትዮጵያ አንድ ዞን በአንድ ዓመት ውስጥ 1.4 ቢሊዮን ዕዳ አለበት የማዳበሪያ እና ሌሎች ዕዳዎች አሉ በሚል የፌዴራል መንግስት ቆረጠ። 50 ከመቶ በአንድ ዓመት ውስጥ መክፈል አለበት በሚል 750 ሚሊዮን ብር ተቆረጠ ከዞን። ስለዚህ የዚህኛው 2017 የትምህርት ዘመን ላይ የመጀመሪያ ሩብ ዓመት ተማሪዎች መማር አልቻሉም በሚገባ ሁኔታ ማለት ነው። ትምህርት ቤቶች ዝግ ነበሩ፣ ማስጀመር አልተቻለም። ጤና ጣቢያዎች ዝግ ነበሩ፣ ማስጀመር አልተቻለም። ምክንያቱም ያልበላውን ደሞዝ ያልተከፈለውን ሰራተኛ ስራ አስገብቶ ማሰራት እንዴት አስቸጋሪ እንደሆን ግንዛቤ ውስጥ ቢወስዱ ክቡር ሚኒስቴር ያውቁታል። መንግስት ሰራተኛ ሁላችንም እንደምናውቀው እንኳን ደሞዝ በወቅቱ ተከፍሎት ሳይከፈለው ቀርቶ ተከፍሎትም የኑሮ ውድነቱ ምን ያህል አንገብጋቢ እንደሆነ መንግስት የሚያደርጋቸው በጣም በርካታ ነገሮች አሉ ይህንን ለመደገው። ነገር ግን እነዚህ የሰራተኛ ህይወት ላይ የሚያመጣቸው ለውጦች በርካታ ናቸው። እንደ ወረርሽኝ ተከስቶ ሰዎች እየተሰቃዩ ያሉበት ሁኔታ አለ። አንድ ሩብ ዓመት ያልተማረውን ተማሪ እንዴት አድርገን ነው ወደ ሚዘና አስገብተን ትምህርቱን አጠናቋል ብለን ልንወስድ የምንችለው? በተነጻጻሪ ደግሞ ሰራተኛ ደሞዝ መክፈል ሳንችል ቀርቶ ማትጊያ የሚባሉ ነገሮችን ማሰብ በሚገባን ደረጃ ላይ እያለን ማትጊያ
ተነሳስተው ስራውን ወዶ አፍቅሮ የኔ ስራ ብሎ እንዲሰራ ሰራተኛን ከማድረግ አንጻር ማሰብ በምንችል ደረጃ ላይ እያለን የሀገሪቱ አቅም ይታወቃል። ይህ የሚከሰተው በተለይ እነዚህ ክልሎች አካባቢ ላይ ያለው ነገር ምንድን ነው? የፍትሃዊነት ነው። ሲመላለሱ እናያለን። ለዚህ የኮንስቲትዌንሲ ስራ ስንሄድ ሁሌ የሚነሳው ይሄ ኢሹ ነው። አታነሱም የእኛን ጉዳይ። እኛ እኮ ደሞዝ የለንም፣ መክፈል አልቻልንም። ለምንድን ነው የሚቆረጠው? እስከ መቼ ድረስ ነው? በጣም የሚያሳዝነው ክቡር ሚኒስትር፣ አሳዛኝ ነገሩ ዘንድሮ ካለው ዕዳ በሚቀጥለው ዓመት ዕዳው እጥፍ ነው የሚጨምረው። ወለድ ስላለው ይመስለኛል። እጅግ በጣም ሊላቀቅ አልቻሉም እነዚህ ክልሎች ወይ እነዚህ አካባቢዎች። ኦልሞስት 10 ዓመት 8 ዓመት 9 ዓመት ሆኖታል። ይሄ በየዓመቱ የሚከሰት ነገር ነው እና እንዴት አድርገን ነው እነዚህ ነገሮች መፍታት የምንችለው? በዚህኛው 2018 የበጀት ረቂቅ ላይ ምን ታሳቢ ተደርገዋል? መንግስቱ እንኳ ሲቸገር የተበደረው ነገሮች ካለ የዕዳ ቅነሳ የዕዳ ስረዛ እኮ ይጠየቃል። ለስንት ዓመት ነው የሚቀጥለው? ይሄ ከፌደራል መንግስት ይቆረጣል ከክልሎች ጥቅል በጀት ድጋፍ ላይ፣ ክልሎች ደግሞ ከአካባቢዎች ላይ ይቆርጣሉ። አካባቢዎች ደግሞ የሰራተኛ ደመወዝ መክፈል አልቻሉም። የልማት ስራዎች ካፒታል ፕሮጀክቶች ጉዳይ የቅንጦት ጉዳይ ሆኖ ሳለ ማለት ነው ማቋቋም አልተቻለም። ስለዚህ ክቡር ሚኒስትር ይባኮትን እኔ ይሄ በጥቅል እንዲመልሱልኝ አልፈልግም። የዚህ የሰራተኛ ደመወዝ ጉዳይ እንዴት ነው በ2018 ዓመት ላይ ሊታይ የሚችለው? ተመሳሳይ ትሬንድ ነው ወይ የሚቀጥለው? ትውልድ እየተቸገረ ነው ያለው። ያልተማረውን ትውልድ ይዘን እየቀጠልን ያለው፣ ጤነኛ ያልሆነውን ትውልድ እየቀጠልን ያለው ነው እና የመንግስት አቅም ይታወቃል። የኢኮኖሚክ ፋንክሽናችን የት ደረጃ ላይ አለ የሚለውን እናውቃለን። ግን ከዛ ጋር ታሳቢ የተደረገ ነው ወይ? ምናልባት እነዚህ በጀቶች የት ሄዱ የሚለውን ነገር ጠያቂ ክልልና ዞን አካባቢ ላይ ያሉ ሰዎች ቢሆኑም እንዴት ሆኖ ነው ይሄ ሊታይ የሚችለው? ለምሳሌ ነው የሀዲያን ያነሳሁት። ይሄ ከምባታም ላይ ያለ ነው፣ ወላይታም ላይ ያለ ነው። ሌሎች ዞኖች ቀድሞ ደቡብ ይባሉ የነበሩ ዞኖች ላይ ክልል የነበረው ክልልና አሁን የተከፋፈሉ ክልሎች ላይ በስፋት የሚታዩ ችግሮች ናቸው። እኔ የበጀት ኢፍትሃዊነት አለ የሚለውን ለማንሳት ፈልጌ ሳይሆን ግን ያሉ ችግሮች እነዚህ ናቸው። እነዚህን ታሳቢዎችን አድሬስ ያደረገ ነው ወይ አሁን የበጀት ረቂቁ የሚለውን ማንሳት ስለፈለግኩኝ ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ወርቅነሽ ጀማል። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ሚኒስትሩንም እያመሰገንኩኝ በ2018 በጀት ረቂቅ በጀት መግለጫው ላይ በአዘገጃጀቱ እና በበጀት አመዳደቡ ላይ ያለኝን ጥናትን መሰረት ያደረገ እና ቅድሚያ ሊሰጣቸው የሚገቡ ነገሮች ቅድሚያ የሰጠ የበጀት አመዳደብ መሆኑን ለመግለጽ እወዳለሁ። ይህንን የምልበት ምክንያት በጀት ሁሉም ጋር እጥረት ነው፣ ሁሉም ጋር በቂ ነው የሚል አንድም ተቋም ይገኛል ብዬ አላምንም። ግን ደግሞ ፕራዮሪቲ ሰጥቶ የትኛው መቅደም አለበት ብሎ በጥናት መመደብ የተሻለ ጉዳይ ነው። የፍላጎት ሳይሆን የጥናቱን ውጤት መሰረት አድርጎ መመደብ መቻል አለበት የሚል መነሻ ሀሳብ ስላለኝ ነው። ወደ ጥያቄ ሲሄድ ማንሳት የምፈልገው የመንገድ መሰረተ ልማት ላይ ነው። ምናልባትም ባለፉት የለውጥ ዓመታቶች መንግስት በብዙ ፈተናዎች ውስጥ ሆኖ በርካታ መንገዶች በተለይም በተለያየ ምክንያት ሲጓተቱ የነበሩ ረጅም ዓመት ያስቆጠሩ መንገዶችን ችግሮቻቸውን በቅርበት ገምግሞ ፈቶ ወደ ስራ ያስገባበትና ከመንገድ ተደራሽነት አንጻር በርካታ ለውጦች የመጡበት ዓመታት እንደነበሩ በሪፖርትም ስንገመግም መተናል። በተግባርም ወርደን ስናይ ያለው የሚያሳየው ሁኔታ ይሄ ነው። ያ ማለት ግን ዛሬም ላይ የመንገድ ፍላጎቶች የመንገድ መሰረተ ልማት ችግር ተፈቷል ለማለት የሚያስችል አይደለም። ዛሬም በርካታ የህዝብ ፍላጎቶች አሉ፣ የህዝብ ጥያቄዎች አሉ። ከዚህ ውስጥ አንዱ የዓለም ገና ቡታጅራ ሆሳና ሶዶ መንገድ ነው። ይህ መንገድ እንግዲህ በሀገራችን ውስጥ 3 ክልሎችና አዲስ አበባ ከተማን ጭምር የሚያገናኝ መንገድ ነው። 3 ክልሎች ኦሮሚያን፣ ማዕከላዊ ኢትዮጵያን፣ ደቡብ ኢትዮጵያን የሚያገናኝ በርካታ የምርት ግብአቶች የሚወጡበት እንደ ድንጋይ ከሰል ለፋብሪካ የሚያስፈልጉ በርካታ ማዕድናት የሚወጡበት የግብርና ምርቶች ለማዕከል የሚቀርቡበት እና ብዙ ከባበር ተሽከርካሪዎችም ጭምር የሚጓጓዙበት
ደቡብ ኢትዮጵያ ከጅንካ ጀምሮ በተለይ የየብስ ትራንስፖርት ተጠቃሚዎች የሚጓጓዙበት መንገድ ነው። ይህ መንገድ ከደረጃ በታች ሆኖ ብዙ ጉዳት የደረሰበት ከመሆኑ አንጻር መንግስትም ትኩረት ሰጥቶ ባለፉት ዓመታት ለመስራት ያው ብዙ ጊዜ ጨረታ ወጥቷል። ለ4 ዓመታት እኔም በህዝቡ ውክልና ወቅት ለ7 ጊዜ ይሄ ጥያቄ ተጠይቄያለሁ። ማህበረሰቡ በጉጉት የሚያነሳው ጥያቄ ነው። በተለይም የማዕከላዊ ኢትዮጵያ ህዝቦች ሌላ ምርጫም የላቸውም ከዚህ መንገድ ውጪ። ወደ አዲስ አበባ ሪፈር ተብሎ የሚመጣ ለንግድ ስራ የሚመጣ ሸቀጥ የሚያጓጉዝ የትኛውም አካል በዚህ መንገድ ላይ ነው የሚመጣው። ይሄንን ታሳቢ ያደረገ መንግስትም ትኩረት ሰጥቶ ሊሰራው ይገባል። ባለፉት ዓመታቶች ጨረታ ወጥቷል ይባላል። እኛም ሄደን ለህዝቡ ጨረታ ወጥቷል ሊሰራ እንላለን። ግን ደግሞ ወደ ተግባር ያልወረደበት ሁኔታ ነው ያለው። በዚህ ዓመት እንኳን ስናይ መጋቢት 30 ወደ ስራ ይገባል ተብሎ የታሰበበት ሁኔታ ነበር። ስራዎች ተጀምረው ነበር። ግን ደግሞ እስካሁን በሙሉ አቅሙ ወደ ተግባር ያልገባ በመሆኑ ህዝቡ በጉጉት እየጠበቀውና እያነሳው መሆኑን ለመግለጽ ወዳለሁ። በትኩረት በዚህ አካባቢ ላይ ምን እየተሰራ ነው፣ ምን ታስቧል የሚለውን ለማንሳት ወዳለሁ። ከዚህ መንገድ ጋር ተያይዞ በተለይም ቡታጅራ ከተማ መግቢያና መውጫ ላይ ድልድዮቹ ሁለቱም ጠባብ ስለሆኑ የትራፊክ መጨናነቅ፣ የእግረኛ የመኪና ሌሎችም የእንስሳት መጓጓዣዎች በሙሉ በዚህ ድልድዮች ላይ የሚያልፉ ከመሆኑ ጋር ተያይዞ ከፍተኛ የሆነ የትራፊክ መጨናነቅ ያለበት በተደጋጋሚ አደጋ እየደረሰበት ያለው ሁኔታ ስላለ ማህበረሰቡ እነዚህም ድልድዮች ከመንገዱ ጋር ይፈቱልኛል ብሎ እየጠበቀ ስለሆነ የመንገዱ ጉዳይ ምን ታስቧል የሚለው አብሮ ቢታይ። ሌላኛው ከምስራቅ ጉራጌ ዞን ጋር ተያይዞ አንድ መንገድ አለ በሎት 2 ከኬላ መቂ 2 ክልል ኦሮሚያንና ማዕከላዊ ኢትዮጵያን የሚያገናኝ በቅር ተይዞ ወደ ስራ ይገባል ተብሎ እየተጠበቀ ቢሆንም እስካሁን ድረስ ወደ ስራ ያልገባበት ሁኔታ ነው ያለው። ይህንንስ ምን ደረጃ ላይ ነው ያለው፣ በቀጣይ ምን ታስቧል የሚለው ቢያዝ። ሌላኛው እዚሁ ማዕከላዊ ኢትዮጵያ ላይ ኩታሬ ቢላሎ መንገድ ስልጤ ዞን ላይ ያለ መንገድ ነው። በ2014 ዓመተ ምህረት በጀት ተይዞለት የነበረ መንገድ ነው። ግን ደግሞ እስካሁንም ድረስ ወደ ስራ ያልገባበት ሁኔታ ስላለ እነዚህ መንገዶች ቅድሚያ ሰጥቶ የማህበረሰቡን ችግር ለሀገርም ኢኮኖሚ ያላቸው ፋይዳ ታይቶ ከመስራት አንጻር ምን ታሳቢ ተደርጓል የሚል ጥያቄ አለኝ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ሶስና ጌታሁን። አመሰግናለሁ። የተከበሩ ዋና አፈ ጉባኤ እንዲሁም ክቡር ሚኒስተር አመሰግናለሁ ጥያቄያችን ለመመለስ ስለመጡ። በመቀጠል ጥያቄን እንደሚከተለው አቀርባለሁ። የመጀመሪያው ጥያቄ ከታክስ ታሳቢ የተደረገ በጀትን በተመለከተ ነው። እንደሚታወቀው በ2018 በጀት ዓመት 1.93 ትሪሊየን የሚሆን በጀት ይዘናል። ከዚህ ውስጥ 1.1 ከታክስ የሚሰበሰብ በጀት ነው። ስለሆነም ከ2015 እና ከ2016 በተለየ መልኩ ምን ምቹ ሁኔታ ሆኖ ኑሮ ነው ለመሰብሰብ ይህን ያህል ያቀርና የሚል ጥያቄ አለኝ። ምክንያቱም ከአሁን በፊት ይሰበሰባል ተብሎ ባለመሰብሰባቸው ብዙ ፕሮጀክቶች ተጀምረው ቀርተው በአካባቢውም የመልካም አስተዳደር ችግር እየፈጠሩ ነው። ለአብነት በቋራ ወረዳ ከፍንጅት ጓላ ያለው መንገድ በተንጠልጥሎ በጨረታ ላይ የቀረ፣ ከማክሰኝት አርባያ ጓላ ሐሙሲት፣ ከበለሳ ሳንጃ ማክሰኝት ማሰሮ ደንብ እንዲሁም በጣቁሳ ወረዳ በ10 ዓመቱ እቅድ የተያዘ ቢሆንም ወደ ስራ ያልገባ፣ ከሻውራ ጫይት ደልጊ ሻውራ መንገድ። ስለዚህ እነዚህ አይነት ችግሮችን ለመፍታት ሌላ አማራጭ ብንወስድ የተሻለ አይሆንም ወይ? ለምሳሌ እንደ ፒፒፒ የሚለውን አሰራር ተከትለን የህዝቡን ችግር መፍታት የምንችልበትን አቅጣጫ ብንከተል የሚል አስተያየት አለኝ። ሁለተኛ በጀትና የበጀት አስተዳደርን በተመለከተ ነው። የፌዴራል ኦዲት ሰኔ 17 2017 ዓ.ም ለምክር ቤቱ ባቀረበው የኦዲት ሪፖርት መሰረት በናሙና ከተወሰዱ 5 የጉምሩክ ተቋማት 5 የጉምሩክ ቅርንጫፍ ጽሕፈት ቤቶችና 4 ተቋማት በበጀት ዓመቱ ያልተጠቀሙባቸው 40.1 ሚሊዮን የሚሆን ወደ ቋቱ ያልገባ በጀት እንዳለ ተመላክተናል። ይሄ በናሙና የተወሰደ ነው። በናሙና ካልተወሰዱ ሌሎችን ብናይ ደግሞ ከዚህ የበለጠ እንደሚሆን እናስባለንና ስለዚህ በጀቶች ሲደለደሉ ከፌዴሬሽን ቀመር ባሻገር የምንከተለው ክራይቴሪያ ምንድን ነው? ምክንያቱም እንደነዚህ አይነት በጀቶች ካሉ አንደኛ መንግስት በሚመደበውን በጀት በትክክል አውቆ መመደብ እንዳይችል ያደርገዋል።
ሁለተኛ የምንፈልገውን ልማት እንዳናመጣ ስለሚያደርገን እንዴት ነው አሰራራችን እና ቁጥጥራችን የሚል ጥያቄ አለኝ። ሶስተኛው ለዩኒቨርሲቲዎች የሚመደብን በጀት በተመለከተ ነው። በተለይም ደግሞ ከተማሪዎች ቅለባ ጋር ተያይዞ ማለት ነው። እንደሚታወቀው ከአሁን በፊት 22 ብር ነበር፣ በቅርቡ 100 ብር ተይዞላቸዋል የተማሪዎች ምገባ። ይህን ችግር ለመቅረፍ ዩኒቨርሲቲዎች ከተለያየ በጀት አዟዝረው ይጠቀማሉ። በምልከታም ስናይ እኔ በባለፈው ከ2 ዓመት በፊት የትምህርት ተቋማት ውስጥ ቋሚ ኮሚቴ ውስጥ ነበርኩና ስናይ አዟዝረው ይጠቀሙ ከፍተኛ የኦዲት ችግር እንዳለባቸው እናያለን። ስለዚህ በቀጣይ አንደኛ በምግብ የዳበረ ጭንቅላት ተፈጥሮ ጥሩ እውቀት ያለው ተማሪ ለመፍጠርና ዩኒቨርሲቲዎችንም ከኦዲት ችግር ለማውጣት ለዩኒቨርሲቲዎች የሚመደበውን በጀት በጥናት ማየቱ የተሻለ አይሆንም ወይ? የአሁኑ በጀትስ በዚህ መልኩ የተካተተ ነው የሚል ጥያቄ ያለኝ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተውቦ ምህረት። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ሚኒስትር ለሁለተኛ ጊዜ በ2018 የፌዴራል ረቂቅ በጀት እቅድ ላይ ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን ስለተገኙ በጣም አመሰግናለሁ። እንግዲህ የ2018 በጀት ዓመት በተለይም ከካፒታል በጀት ጋር በተገናኘ ትኩረት የሰጠው ለአዳዲስ ፕሮጀክቶች ይልቅ ነባሮቹን ለማስጨረስ ትኩረት መደረጉ ጥሩ ነገር ነው እየወስዳለሁ በግሌ። ምክንያቱም ያለንን ሀብት ሰብሰብ አድርገን ጀምረናቸው የቆየናቸውን ፕሮጀክቶች እየፈጸምን በቀጣይ ደግሞ እነሱን ካስመረቅን በኋላ ወደ አዳዲሶቹ መሄድ አቅማችን በተገቢው መንገድ ለመጠቀም ትልቅ ዋጋ እንዳለው እገነዘባለሁ። ይሁን እንጂ ነባር ፕሮጀክቶችም በቂ የሆነ በጀት አልተመደበላቸውም የሚል ጥያቄ አለኝ። አልተመደበላቸውም። እዚያ ላይ በቂ የሆነ እና አብዛኛውና አብላጫ የሆነ ነገር ተመድቧል ተብሎ ቢመለከትም በተጨባጭ ወደየ አንዳንዳችን ወደምንከታተላቸው ፕሮጀክቶች ስናይ ችግር እንዳለባቸው ማንሳት እፈልጋለሁ። ቅድም የተከበሩ የምክር ቤት አባል እንዳነሱት በእኔም የምርጫ ክልል እየተገነባ እና ፕሮጀክት እየተካሄደ ያለው ላለፉት 7 ዓመታት ከሐሙስ ደስቴ መንገድ ፕሮጀክት የካሳ ተነሺዎቹ በነባሩ አዋጅም ላይ መንግስት ለፕሮጀክት መሬቱን ከፈለገው ቅድሚያ ካሳ ከፍሎ ነው ከግለሰቦቹ መውሰድ የነበረበት። በወቅቱ ግን ይህን ማድረግ ባለመቻሉ አርሶ አደሮቹ የፕሮጀክቱንም ደግሞ ጠቀሜታ በተገቢ መንገድ ከመረዳታቸው ጋር ተያይዞ ለ7 ዓመታት ቤታቸውን አፍርሰው አትክልቶቻቸውን ቆርጠው የእርሻ መሬቶቻቸውን ሰጥተው ለከፍተኛ ኢኮኖሚያዊ፣ ማህበራዊ ችግር ተጋልጠው ይገኛሉ በእውነት ለመናገር። ስለዚህ በነባሩ አዋጅም ላይ ካሳ በ6 ወር ውስጥ ካልተከፈለ እንደገና ተከልሶ ነባራዊ ዋጋውን መሰረት ያደረገ ክፍያ እንደሚከፈል ተመላክቷል በመመሪያችን ላይ በአዋጁ ላይ። ይሄ ተግባራዊ እየተደረገ አይደለም። ይሄ ተግባራዊ አለመደረጉ ብቻ ሳይሆን ዋና መጀመሪያ ከ6 ዓመት ከ7 ዓመት በፊት ጀምሮ የተገመተላቸው ገንዘብን ማግኘት አልቻሉም። ለአብነትም ማነሳው በዚህ ፕሮጀክት ከግማሽ ቢሊየን ብር በላይ የካሳ ክፍያ ይጠየቃል። ግን በ2018 የተያዘው 50 ሚሊዮን ብር ነው። የነዚህ የአርሶ አደሮች የነዚህ የከተማ ነዋሪዎች ጉዳይ እስከ መቼ እንዲቀጥል ተፈልጎ ነው? እኔ ከመንገዱን ፕሮጀክት በፊት የካሳ ክፍያ ችግር ያለባቸው ግለሰቦች መከፈል አለበት የሚል አቋም አለኝ በግሌ። ምክንያቱም ለማህበረሰቡ ጥቅም ሲባል ጥቂትም ቢሆኑ ከፍተኛ የኢኮኖሚ ችግር ላይ መጋለጥ የለባቸውም የሚል አቋም ስላለኝ፣ ስለዚህ ከሁሉም ቅድሚያ ተሰጥቶ ይሄ ካሳ ጉዳይ ለተከታታይ 4 ዓመት አነሳልኛም በዚህ ምክር ቤት በነበርንበት ጊዜ በእውነት ለመናገር የእርስዎን መስሪያ ቤት ጨምሮ መንገዶች አስተዳደር በየሳምንቱ በየ2 ሳምንቱ 4 ዓመት በሙሉ ግን የህብረተሰቡን ምላሽ የሚያረካ ምላሽ በማግኘት በኩል አሁንም ችግር ላይ ያለን ስለሆነ ይሄ መፍትሄ የሚያገኙበት ሁኔታ ቢመቻች ነው። ሁለተኛ የተከበሩ አፈጉባኤ እሰውም አቅጣጫ ቢሰጡበት ብዬ የማስበው በእውነት ለመናገር ይህን እድል ካገኘው የማንሳት የምፈልገው ባለፈው ዓመት ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ተነሺዎች መልሰው የሚቋቋሙበት ሁኔታን ለመወሰን የወጣ ማሻሻያ አዋጅ ቁጥር
1336/2016 ትግበራን በተመለከተ ይሄ የተከበረ ምክር ቤት ካስቀመጠው አቅጣጫ ውጭ ነው ትግበራው እየተከናወነ ያለው። እሱ በተገቢው መንገድ መታየት አለበት ስለማሰብ ነው። በአዋጁ ልዩ ድንጋጌ አዋጁ ከጸናበት ቀን በፊት ነባር ፕሮጀክቶች ክፍያ በመጠባበቅ ላይ ያለ ማንኛውም የካሳ ወይም የማቋቋሚያ ወጪ ጥያቄ ይህ አዋጅ ከመጽናቱ በፊት ስራ ላይ በነበረው የአዋጅ ድንጋጌ መሰረት ፍጻሜ ያገኛል ይላል። ስለዚህ አዋጁ የሚሰራው ከጸናበት በኋላ ለአዳዲስ ፕሮጀክቶች እንጂ ነባር ፕሮጀክቶቹ በነበረው አዋጅ መሰረት ነው መስተናገድ የነበረባቸው። እሱ እየሆነ አይደለም። በተጨባጭ በመንገድ የምንበል በመስኖ የምንበል በማንኛውም ፕሮጀክቶች በዚህ መንገድ እየተፈጸመ አይደለም። ይሄ ደግሞ ከሆነ ትክክል አይደለም። ስለዚህ ከዚህ አኳያ ነባር ፕሮጀክቶች የካሳ ግምታቸው ተሰርቶ ከተጠናቀቀ እና ሂሳባቸው ከጸደቀ ከ3 ዓመት በላይ የሆናቸው ሂሳባቸው ኦልሬዲ ጸድቋል። 3 ዓመት 4 ዓመት ሆኗቸው ተቀምጧል። ሰነዱ ተጸድቆ እሱ ሰነድ መከፈል ያለበት በፌዴራል መንግስት በኩል ነው። ነገር ግን ሰነዶቹ ወደ ክልል መንግስት እንዲመለሱ ተደርገዋል። አሁን በተጨባጭ ወደ ክልል መንግስት ክልሉ ነው መክፈል ያለበት፣ እኛ አንከፍልም ተብለው ወደ ክልል መንግስት እየተመለሱ ናቸው። ስለዚህ ይህ በጣም መሰረታዊ ችግር ስለሆነ እርስዎም አጽንኦት ሰጥተውት ክትትል ተደርጎበት የማህበረሰብ የህዝባችንና የመንግስትን መካከል ያለውንም ትረስት መተማመን ችግር ላይ ይጥላል የሚል ሀሳብ ስላለኝ ነው። እዚህ ላይ ትኩረት ተሰጥቶ ሊከፈል የሚችልበት ሁኔታ ቢኖር ነው። አመሰግናለሁ። እናመሰግናለን። በተነሱ ጥያቄዎችና አስተያየቶች ላይ ምላሽና ማብራሪያ እንዲያቀርቡ ለክቡር ሚኒስትሩ እድል እንሰጣለን።